በሃይማኖቴ የሚባል ነገር የለም። በነገራችን ላይ ባልና ሚስት በራሱ ባልና ሚስት ማለት ምን ማለት ነው? እኔ በጣም ሁሉም ሰው በልዩነት እንዲመለከተው የምፈልገው ባልና ሚስት ማለት በራሱ ምን ማለት ነው? ጓደኛዬ ናት፣ ጓደኛዬ ነው ይባላል። ምን አይነት ጓደኝነት ሲባል እየዘሞትን ነው ላለ ማለት እኮ ነው። ዝም ብሎ እንደዚህ የሚሸፋፍኑት በቀጥታ ስሙ ዝሙት ነው። በቃ እምዘሙትበት ሰው አለኝ፣ እምዘሙትባት ሰው አለችኝ ነው በቃ። ቅዱስ አትናቴዎስ ኃጢአትን አትሸፋፍናት ዝም ብለህ በስሟ ጥራት ይላል። ኃጢአት መሆኗን አውቀህ ልብህ እንዲደነግጥ ይላል እና አትሸፍናት። ኃጢአትን ሰው ይሸፋፍናታል፣ እንደፈለገ ነው የሚሸፋፍናት። በቁርባን ያልተጋቡ ትዳር ስሙ ምን ይባላል? በዚያው በፍትሐ ነገሥቱ በአባቶች ቃል ነው የምጠራው። ለቃሉ ይቅር በሉኝ። የፈረስ የበቅሎ የባዝራ ጋብቻ ነው የሚለው ፍትሐ ነገሥት። ስጋው ደግሞ ክርስቶስ የሌለበት ጋብቻ ማለት ነው። የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም። ንግበር ሎቱ ቢጸዘት ረድኦ፣ የምትረዳው ረዳት እንፍጠርለት ብሎ እግዚአብሔርም አሰበ። በዝሁ ወተባዝሁ ወምልእዋ ለምድር፣ ከዚህ በኋላ ውለዱ ተዋለዱ ምድርን ሙሏት የሚለው አምላካዊ ቃሉ ለዚያ የተነገረ ነው ማለት ነው። አንድ ኦርቶዶክሳዊ ወጣት ትዳር ወደሚባለው ሀገር ለመግባት ራሱን በሚገባ ማዘጋጀት የመጀመሪያው የሚያምን መሆን መቻል አለበት። ከንግግሮቻችን ውስጥ አብዛኛው ሰው ሲገናኝ እንግዲህ መስፈርቱ የት ሀገር ነው የምንኖር፣ ምንድን ነው የምንበላ፣ ስንት ልጅ ነው የምንወልድ የሚሉ ወሬዎች ያወራል ብዙ ሰው ማለት ነው። ያቅዳል ገና በእግዚአብሔር እጅ የተያዙትን በሱ ጎትቶ ለማምጣት መከራም ይበላል። እጮኝነት በቤተክርስቲያን እጮኝነት ማለት ምን ማለት ነው ከተባለ ወንድ አንዲትን ሴት የሚያጠናበት የሚያስተምርበት፣ አንዲት ሴት አንድን ወንድ የምታጠናበት የምታስተምርበት ልኬ ናት ወይ ብሎ የሚያይበት የምታይበት፣ በክርስቶስ ፊት በነፍስ አባታቸው በካህኑና በቤተክርስቲያን ፊት እየተማሩ የሚያድጉበት፣ ስለ ትዳር ስልጠና የሚወስዱበት ዘመን ማለት ነው። አንዳንዶች ለምን ስንላቸው እንዴ ነገ ላገባት አይደል እንዴ ይላል። አንድ ዲያቆን ሆኖ መንበር አይነካም አይደል በቤተክርስቲያን። አሁን ዲያቆኑ ዶ መንበሩን ጭብጥ ያደረገው ካህኑ አራራፍ ሲለው እንዴ ነገ ካህን መሆን አይደለው እንዴ ይባላል። ሰይጣን ማለት ከውድቀት በኋላ የወጣለት ስም ነው። መስተጻረር መስተቃረን ማለት ነው። እንኳን ወደ ሰናይ ሚዲያ ወይም ወደ ስቱዲዮአችን እንኳን በደህና መጡ። መልካም፣ እንኳን ደህና ቆያችሁን። ውድ ተመልካቾቻችን በዚሁ በሰናይ ሚዲያ የምትከታተሉ አብረውን ቆይታ የሚያደርጉት መምህራችን የኔታ መምህር ኤፍሬም የሐዲሳትና የብሉያት መምህር የሆኑት መምህር ኤፍሬም ናቸው። ዛሬ ከነሱ ጋር የተወሰኑ ቃለ መጠይቆች ይኖሩናል። በህይወታችን ውስጥ ያሉን መጠይቆችን ወይም ደግሞ ጥያቄዎችን ይመልሱልናል ማለት ነው። ስለዚህ ከነሱ ጋር አብረን ቆይታ እናደርጋለን። ዛሬ እንግዲህ ስለ ኦርቶዶክሳዊ ጋብቻ ምንነት ነው በዋናነት የምንማማረው ወይም ደግሞ የሚያስተምሩን። እንዲሁም ጥያቄዎችን እኛ እናቀርባለን፣ እነሱ ደግሞ መልሶቻችን ይሰጡናል ወይም መልሱን ይመልሱልናል ማለት ነው። መምህር እስኪ ስለ ኦርቶዶክሳዊ ጋብቻ ምንነቱን ወይም ኦርቶዶክሳዊ ጋብቻ ማለት ምን ማለት ነው የሚለውን ቢያብራሩልን። መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድምናው የተነሳበት በዳህራዊነቱ የሚደርስበት የሌለው ፍጥረታት ሳይፈጠሩ በመንግስቱ የነበረ የአባቶቻችን አምላክ ወልድ እግዚአብሔር ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ከሥጋ እናቱ ከቅድስት ድንግል ማርያም ከሌሎቹም ቅዱሳኑ ጋር ሁሉ ስሙ ለዘላለም ከምድር መሀል እስከ አርያም ጫፍ የተመሰገነ ይሁን። በመላው ዓለም ያላችሁ ይህ ድምፅ የሚሰማችሁ ሴቶችና ወንዶች የሥላሴ ልጆች ሁላችሁ በሰላማችን ራስ በኢየሱስ ክርስቶስ ስም ፍጹም የሰላምታ ቃል እንደምን አላችሁ? የክርስቶስ ሰላም በያላችሁበት እንደየሰዓት አቆጣጠራችሁ ይብዛላችሁ ይድረሳችሁ ብያለሁ። እንግዲህ ሚዲያው ለመጀመሪያ ጊዜ ይመስለኛል የተገናኘንና የሚዲያውን በሚገባ ዘመኑን ዋጅቶ ለቤተክርስቲያንና ለትውልድ የሚጠቅመውን መልእክት ማስተላለፍ ምድራዊም ሰማያዊም ዋጋ ሊያስገኝ የሚችል ጥሩ ጎዳና ነው። ይበል ብለናል። ወደ ተጠየቁት ጥያቄ ሳመራ ኦርቶዶክሳዊ ጋብቻ ምንድን ነው የሚል ነውና እንግዲህ ጋብቻ በጣም ባለብዙ ምስጢር ነው። ከሰባቱ ምስጢራት አንዱ ሆኖ የተቆጠረበት አማናዊ ሕልውና ያለው በብዙ የሚብራራ በብዙ የሚተነተን ብቻ ሳይሆን የሚኖር ነው። ጋብቻ የሰው ልጆች የዘር ሐረግ የሚመዘዝበት ብቻ ሳይሆን ሕልውናቸው የሚቀጥልበት ጎዳና እርሱ ጋብቻ ይባላል። እንግዲህ ስለ ጋብቻ ለማውራት አስቀድሞ ገና ወደ ጥንተ ተፈጥሮ ወይ ደግሞ ወደ ቀዳማዊ አባታችን አዳም መጓዝ ያስፈልጋል። ነገር ከስሩ ውሃ ከጽሩ እንዲሉ አበው ወደ ኋላ ተጉዘን ሄደን ያንን ምስጢር መመርመር ካልቻልን የጋብቻ ኃያልነት ገናናነት ሊገባን አይችልም። ጋብቻ የሆነ ወንድ የሆነችን ሴት በመውደድ ላይ የተመሰረተ ተራ የሰፈር ሐሳብ አይደለም። አንደኛ ሐሳብ እግዚአብሔር ነው።
በሁለተኛ ደረጃ ደግሞ ምስጢሩ የተከወነበት ድርጊቱ የተሰራበት ምክንያት ምንድነው የሚለውን ማወቅ ያስፈልጋል። በዘመናችን የጋብቻ ስርዓት እንግዲህ እንደሚታወቀው መስፈርቱም አኗኗሩም ሁለመናው ዓለም ለራሱ በቀየሰው ጎዳና የሚፈስ እንጂ እግዚአብሔርን የሚያስታውስ እግዚአብሔራዊ ጎዳና የሚታይበት አይደለም። እንዲህ በመሆኑም የጋብቻ መቃወስ ነው። ዓለም በጠቅላላ በነገራችን ላይ የሚበከለው ስርዓት በሌለው ጋብቻ ውስጥ የሚመጣ ትውልድ አገሩን መቆጣጠር ሲጀምር ነው። እና ጋብቻ ገና እግዚአብሔር በጥንተ ተፈጥሮ 100 ነገደ መላእክት በ10 ከተማ ከፍሎ በክብር ፈጠረ። ጋብቻ የሚጀምረው ከዚያ ነው። ይሄ ማለት መላእክት ያገባሉ ይጋባሉ ለማለት አይደለም። በኋላ እኒህ በክብር በዕለተ እሑድ ነው የፈጠረ። ወገብረ 7 ዘመደ እንዲል ኩፋሌ በዕለተ እሑድ 7 ፍጥረታትን ፈጠረ። ቦለ ይቤሉ 8 የሚሉም አሉ። የሊቃውንቱ የቤተክርስቲያን ጌጧ ነው ይሄ ቦለ ይቤሉና በኋላ ዲያብሎስ በዕለተ እሑድ ነው የተፈጠረው። የካደውም በዕለተ እሑድ ነው። ሳይውል ሳያድር ነው። እግዚአብሔርን የሚያህል ጌታ የተፈጠረላትን የሚያክል ቦታ ጥሎ የጠፋ ማለት ነው። እንግዲህ ዲያብሎስ ከእሳትና ከነፋስ ፍጥረቱ የሚመስል ተብሎ ተነግሮለታል። እንደ እሳትና እንደ ነፋስ ስለሚፈጥን ነው። ከእሳትና ከነፋስ ተፈጠረ ለማለት አይደለም። ምክንያቱም በዕለተ እሑድ ግብርም ግብር የተፈጠረ ፍጥረት ስለሌለ ማለት ነው። ግብርም ግብር የተፈጠረ ፍጥረት ስለሌለ ለሰማያኑ ቀረብ ለማድረግ ግብርም ግብር ማለት የዕለተ እሑድ ፍጥረታት ሁሉም እምኀበ አልቦ ሀበቦ ካለመኖር ወደ መኖር የመጡ ናቸው። ግብርም ግብር ማለት ከሰኞ ነው የጀመረው። ሰኞ የተፈጠረውን ውሃን የከፈለው፣ ማክሰኞ ደግሞ እጽዋትን ያስገኘ ከተፈጠረችው መሬት ነው። ረቡዕም እያልን እንዲሁ ፀሐይ፣ ጨረቃ፣ ከዋክብት በተፈጠረው ሰማይ ላይ ነው። ወያብርሁ ከዋክብት ውስተ ጠፈረ ሰማይ የሚል አምላካዊ ትእዛዝ የተላለፈው ከዚያ በኋላ ግብርም ግብር የሚለው ይሄ ነው። በዕለተ እሑድ ግን የተፈጠሩት ካለመኖር ወደ መኖር የመጡ ናቸው ማለት ነው። ባጭሩ ወደ ዋናው ሀሳብ ስመጣ ካለመኖር ወደ መኖር የተፈጠረው መልአክ መላክነትን ሳይጨርስ አምላክነትን በመመኘት ሰራዊቱን ይዞ በእግዚአብሔር ላይ አመፅን የቀሰቀሰ የመጀመሪያው አመፀኛ እርሱ ነው። ክፋትን የፈጠራት ዲያብሎስ ነው። እግዚአብሔር ሰይጣንን አልፈጠረም። እግዚአብሔር የፈጠረ ያማረ መልከ መልካም ቅሩበ እግዚአብሔር አሃዝ የመንጦላእት አቅራቤ ስብሐት የተባለ ለእግዚአብሔር የቀረበ ምስጋና የሚያቀርብ ሳጥናኤል የሚባል መልአክ ነው። ሳጥናኤል ማለት የስሙ ትርጓሜ ቅሩበ እግዚአብሔር ለእግዚአብሔር የሚቀርብ ማለት ነው። በኋላ ግን ሰይጣን ማለት ከውድቀት በኋላ የወጣለት ስም ነው። መስተጻረር መስተቃረን ማለት ነው። ክፋትን ያመረታት ለራሱ ነው። ወሶበ ይነብብ ሐሰተ እምዚያሁ ይነብብ እንዲል ሐዋርያው በወንጌሉ ክፋትን ሲናገር ከራሱ ይናገራል ተብሎ የተነገረለት ለዚያ ነው ማለት ነው። ከራሱ ነው ያመረታት። አመፃ ወጻት መዛግብቲሃ ክፋት ከመዝገቧ ወጣች አለ። የክፋት ባለቤቷ ፈጣሪዋ አቡሃ ለሐሰት የሐሰት አባቷ ዲያብሎስ ነው በትክክል። እና መላክነትን ያልጀመረው ገና በተፈጠረበት ዕለት አምላክነትን ሲሻ ከነበረበት ሀገር ወረደ ማለት ነው። እና ሲወርድ አንድ ነገድ የሚያክል የመላእክት ቁጥርን ነው ይዞ የወረደው። እስተጉቡ ነው፣ ስብስብ ነው፣ ከየነገዱ ነው አብረውት የወረዱት። በዚያ ትክ እግዚአብሔር ለባህሪው ጉድለት አይስማማውምና ሶበሰ እያይኮትኮ አንተ ለዘፈጠረከ እምነፋስ ወነድ ከነፋስና ከእነድ ተፈጥሮ የሚመስል ብለው ሊቃውንት ይተረጉሙታል። ሳጥናኤል ዲያብሎስ አንተ በእሱ እግዚአብሔር በክብር ፈጥሮ ባታመሰግነው ፈጣረ ህየንቴከ ሰባ ዝማሬ እማይ ወእመሬትም ነፋስ ወነድ ባንተ ትክ ባንተ ቦታ ከነፋስና ከእሳት ከውሃና ከመሬት የሚሆን ሰውን ባንተ ትክ እግዚአብሔር ያገለግለው ዘንድ ሰውን ፈጠረ። አሁን እዚህ ልብ ይሏል። ትዳር ከዚህ ነው የሚመዘዘው። ትዳር ከዚህ ነው የሚመዘዘው ማለት እግዚአብሔር አዳምን እንግዲህ ሁሉን ፍጥረታት ዲያብሎስ በዕለተ እሑድ ከካደበት ጀምሮ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ 3 ፍጥረታትን ፈጥሮ ለዓርብ 4ኛ ለፍጥረታት ደግሞ 22ኛ አድርጎ አዳምን እግዚአብሔር አልቆ አግኖ አክብሮ ፈጠረው ማለት ነው። ሲፈጥረውም እንዲሁ አይደለም የፈጠረው። ከ20 ዓለማት ተብለው ከሚጠሩት 5ቱ ዓለመ መሬት ይባላሉ። ከ5ቱ ዓለመ መሬት ባንዱ
ገነት በተባለችዋ ምድር የተቀደሰች ምድር ናት። ይህች ምድር ለሰው ልጆች መኖሪያ ሆና የተፈጠረች ማለት ነው። በዚያች ምድር እግዚአብሔር አልቆ አግኖ አክብሮ በዚያ አኖረው ማለት ነው። እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ ከማጣቱ በፊት ይኖርባት የነበረችው ሀገሩ ያች ናት ማለት ነው። እና ብቻውን ነው አዳም የተፈጠረው። ሁሉም ፍጥረታት ሁለት ሁለት ሆኖ እግዚአብሔር ሲመለከት ኢኮነ ሰናይ ለእጓለ እመሕያው ይንበር ባሕቲቱ ንግበር ሎቱ ቢጸ ዘትረድኦ ኦሪት ዘፍጥረት ምዕራፍ 2 ቁጥር 16 ጀምሮ የሚገኝ ቃል ነው። ኢኮነ ሰናይ ለእጓለ እመሕያው የሰው ልጅ ብቻውን ይኖር ዘንድ መልካም አይደለም። ንግበር ሎቱ ቢጸ ዘትረድኦ የምትረዳው ረዳት እንፍጠርለት ብሎ እግዚአብሔርም አሰበ። አስቦም አልቀረ ከጎኑ ሔዋንን አስገኘ ማለት ነው። ግራ ጎን ቀኝ ጎን የሚለው ራሱን ችሎ ጥያቄውን ሲመጣ እናያለን። ለጊዜው ይቆይ። በዋናነት ግን ሔዋን ከእርሱ ተገኘች ማለት ነው። ከተገኘች በኋላ እጅጉን በሚገርመው ሁኔታ እግዚአብሔር በጣም የጠፋው ብዙ ነው። የጠፋው መልአክ ብዙ ነው። የፈጠረ ግን አንድ ሰው ነው። የጠፋው መልአክ የቀደመ ግብሩ ቅድም እንደጠቀስኩት ሊቆም እንደነገረን ለአመስጋኝነት ነው የተፈጠረው። የተፈጠረው መልአክ ማመስገንን ትቶ መመስገንን ፈልጎ አምላክነት ለአንድ አምላክ ብቻ የሚገባ የባህሪ ገንዘብ መሆኑን ረስቶ ለፍጡር ሁሉ የሚታደል ተራ ነገር አድርጎት እሱም ያችን ሲሻት ወደቀ። እግዚአብሔርን አጣ ማለት ነው ባጭሩ። እና እግዚአብሔርን ሲያጣ በዚያ ትክ ሰው ያመሰግን ዘንድ ነው እግዚአብሔር የተፈጠረው። በነገራችን ላይ የሰው ልጅ ማወቅ ያለበት ወደዚህ ምድር ሰው የተዘጋጀበት የተፈጠረበት ዋና ዓላማ ለሁለት ነገር ብቻ ነው። አንዱን አሁን ተናግሬዋለሁ፣ ሁለተኛውን እቀጥላለሁ። የተናገርኩት ምንድነው? ሰው እግዚአብሔር ለማመስገን ተፈጠረ ነው። ቋሚ ስራው የሰው ልጅ ቋሚ ግብሩ ያ ነው። እስራኤላውያን የትንቢት አነጋገር ሲናገሩ እኛ እግዚአብሔር ለማመስገን ተፈጠርነ ይላሉ። ሰው ሁሉ ደግሞ እኛን ለማገልገል ተፈጠረ ነው የሚለው። እኛ እግዚአብሔር ለማመስገን፣ ሰው ደግሞ እኛን ለማገልገል ተፈጠረ ብለው ይናገራሉ። እንደዚያ ግን አይደለም። ሰው ሁሉ እግዚአብሔርን ያገለግለው ዘንድ ነው የተፈጠረው። እግዚአብሔር አመስጋኝ ሆኖ ነው የተፈጠረው እና ስለዚህ እግዚአብሔር ሰውን እንዲያመሰግነው ነው ሰውን እግዚአብሔር የፈጠረ ማለት ነው። እግዚአብሔር ስላመሰገን ነው በእግዚአብሔር ላይ የሚጨመርለት ነገር ኑሮ አይደለም። ምክንያቱም እሱ ምስጉን ነው። መመስገን የባህሪ ገንዘቡ ነው። በነገራችን ላይ አምላክ ስለሆነ ነው የፈጠረን እንጂ ስለፈጠረን አይደለም አምላክ የሆነው። ፈጥሮ አምላክ የሆነ አይደለም። አምላክ ሆኖ የፈጠረ አምላክ ነው ያለን። ይሄ ማለት ምስጉን ነህ የምንለው እኛ ስላመሰገን ነው የተመሰገነ አይደለም። የተመሰገነ ስለሆነ ነው ያመሰገን ነው። አስቀድሞ ምስጉን ነው ማለት ነው። ስለዚህ ነገር ግን ክብሩ በባህሪው ተወስኖ እንደቀረ አውቆ ፍጥረታትን ሁሉ ለአንክሮ ለተዘክሮ ፈጥሮ ሰውና መላእክትን ግን ስሙን ለመቀደስ ክብሩን ለመውረስ ፈጠራቸው። ይሄ አንክሮ ተዘክሮ ብዙ ጊዜ ይባላል። ምን ማለት ነው? ሌሎቹም ፍጥረታት ለአንክሮ ለተዘክሮ ማለት ለአንክሮ ማለት ተሳቦውን ሌላውን ይሄን ቀንዳውጣውን አይተን እግዚአብሔርን እናደንቀዋለን። ለአንክሮ ማለት ያ ነው። አሁን ይሄ ምን ይሰራልኛል ብሎ ፈጠረው ብለን እንደመምበታለን። ይሄ ቁንጫጭቱን አይጦን ጉርጡን ተመልክተን ይሄ አሁን ለእግዚአብሔር ምን ይፈይዳል ብለን እንዴ እኛ ለማየት ምን ጸየፋቸው አራዊት አሉ። እግዚአብሔር እንዲያርጉ የፈጠራቸው ምን ይሰሩልኛል ብሎ ነው ብለን እናደንቀዋለን፣ እንደነቅበታለን። አንክሮ ማለት ነው። ተዘክሮ ማለት ደግሞ መዓልቱ በሌሊት በጋው በክረምት ሲለዋወጥ ስናየው እግዚአብሔር እናስበዋለን። ይሄንን ሁሉ የሚቀያየር መዓልትን በሌሊት በጋን በክረምት የሚያፈራርቅ አንድ ኃያል አምላክ አለ ብለን እሱ እናስበዋለን ማለት አልቦ እግዚአብሔር ለሚሉት ሁሉ ለነዚያ ሁሉ ምልክት ይሆናል ማለት ነው። ይታወቅ በፍጥረቱ እንዳለ ሐዋርያው ፈጣሪ በፍጥረቱ የሚታወቅበት አንዱ ጎዳና እሱ ስለሆነ ማለት ነው። ስለዚህ ባጭሩ ምን እያልሁ ነው? እግዚአብሔር ሰውን ያመሰግነው ዘንድ ፈጠረው ማለት ነው። ሰውን ያመሰግነው ዘንድ ፈጠረው። ሰው ሁሉ የተፈጠረው ለምስጋና ነው። ሰው ሁሉ የተፈጠረው ለምስጋና ነው ማለት በጥቅሉ ሰው ሁሉ የተፈጠረው ለምስጋና ነው። በዚህ ጎዳና ለምስጋና የተፈጠረው የሰው ልጅ ብዙ መልአክ ጠፍቶት ሳለ አንድ ሰውን ብቻ የፈጠረበትና ሔዋንን ያስገኘበት ምክንያት ደግሞ ለማመስገን የፈጠረው ሊያመሰግን ተፈጥሮ የጠፋውን መልአክ ትክ ወይም ልክ እንዲያክል ደግሞ ሰው እንዲራባ ያደረገበት ያ ጎዳና ሔዋንን ያስገኘበት የሰው ዘር እንዲተካ ነው። ከዚያ በኋላም አምላካዊ ትእዛዙ ብዝሁ ወተባዝሁ ወምልእዋ ለምድር፣ ከዚህ በኋላ ውለዱ ተዋለዱ ምድርን ሙሏት የሚለው አምላካዊ ቃሉ ለዚያ የተነገረ ነው ማለት ነው።
እንግዲህ ዓለም የሚባለው በራሱ የሚያልፈውና የሚጠፋው እግዚአብሔር የፈጠረው ፍጥረት የቅዱሳኑ ቁጥር ልክ ዲያብሎስ ዞት በወረደው መልአክ ትክ ሲያክል ያኔ ዓለም ያልፋል ይላሉ አበው አባቶቻችን። ስለዚህ እስካሁን ድረስ ዓለም የሚጠበቀው የዲያብሎስን ሰራዊት የሚያክል የቅዱሳን ቁጥር ስላልመላ ነው ማለት ነው። ሲመላ ያኔ እግዚአብሔር የድርሻውን ሲያነሳ ዓለምን ወደ ነበረበት ይሰበስባል ማለት ነው፣ ይሰበስባል። ስለዚህ ጋብቻ የሚባለው ያኔ የተጀመረ ነው። እግዚአብሔር ሔዋንን አዘጋጅቶ ለአዳም ይዞለት መጥቷል። መስፈርቱ እዚያ ነው የሚጀምረው። እንግዲህ አዳም አልመረጠም አላማረጠም። ልምረጥስ ላማርጥስ ቢል እነማን ነበሩ የሚል ጥያቄ ቢያስነሳም ነገር ግን ለአዳም የተሰጠው አምላካዊ ትእዛዝ እርሱን በግልጽ ተቀብሎ ሔዋንን ሕይወቴ ነሽ ብሎ ነው የተረከባት። መስፈርትም አላወጣም። እግዚአብሔር ማስገድዶ አግባትም አላለው። በነገራችን ላይ አግባት የሚል ትእዛዝም አላስተላለፈበትም። ፈጥሮ ወደሱ ይዟት መጣ ነው የሚለው። አልጫነበትም። ከሷ ውጪ ሌላ ቦታ እንዳትሄድ እንዳትኖር እንዲህ እንዳታደርግ አላለው። ነፃነቱን ሰጥቶ ከርሱ አስጠግቶ ነው የተዋት። በኋላ ሔዋን አባት ሳይኖራት አባት እናት ሳይኖራት እናት ሆኖ ሁሉ ነገሯን ሆኖ ያስገኛት ራሱ አዳም ነው። ከርሷ ጋር አብረው ሲኖሩ ምን አለሽ እኔ እኮ አስቀድሞ እግዚአብሔር እኔን ሲፈጥረኝ ገነትን የሚያክል ቦታ ሰጥቶኛል፣ ይሄ የምታዩ ሁሉ የኔ ነው ብሎ 8 ቀንም ቢሆን እድሜ ነው አይደለም? አገር ለመቆጣጠር 1 ቀን በቂ ነው። ይሄ ሁሉ የኔ ነው አንቺ ምን ይዘሽ መጣሽ የሚል ጥያቄ አላነሳባትም። በክብር ነው የተቀበላት። ይልቁንም ሕይወቴ ነሽ ነው ያላት። እና ይሄ ጋብቻ ከዚያ በኋላ ነው የሚነሳው ማለት ነው። ከዚያ የሰው ልጅ የዘር ሐረግ ከዚያ ጀምሮ የሚመጣ ኦርቶዶክሳዊ ጋብቻ የሚባለው ያህ ነው ማለት ነው። እና የሰው ሁለት ሰዎች አንድ ላይ ሆነው ሰው የሚያመርቱበት አማናዊው ፓፕሪካ ማለት ነው። እግዚአብሔር የመሰረተው በእውነት እግዚአብሔር የመረቀው እውነተኛ ትዳር እውነተኛ ጋብቻ የሚባለው በዚያ መስመር የሚመጣ አባቶቻችን በየሰዓቱ በየዘመኑ ደግሞ በብዙ ምስጢር በተለይ በሐዲስ ኪዳን ደግሞ ወደፊት ጥያቄ ሆኖ ከመጣ የምናየው ይሆናል። በጥቅሉ ጋብቻ ማለት ይሄ ነው ማለት የተነሳበት መነሻው። ቃለ ሕይወት ያሰማልን መምህር። በጣም ደስ የሚል ነው። ድንገት እዛው ላይ እንዳለ ሰማያኑም ግልጽ እንዲሆን ቅድም በጥንተ ተፈጥሮ ጋብቻ አጀማመሩ ዲያብሎስ ይዟቸው ከወረደው ጋር ነው ይዟቸው የወረደውን ያክል እስኪሞላ ድረስ እንራባለም ብለዋልና እዛው ላይ እንዳለ እንዲሁ አንዳንድ አስተምሮዎች ከጥንተ ፍጥረት በኋላ በተለይ ዲያብሎስ ይዟቸው የወረደው አለና ከተለያዩ ነገዶች ነው ወይስ ደግሞ አይደለም የሚል ጥያቄ ድንገት ሊነሳ ይችላልና የራሱ ነገዶች ነበሩ ሚል ነገርም ይኖራልና ትንሽ ሰፋ አድርጎ የራሱ ነገድ እውነት ነው ነበረው። ነገር ግን እግዚአብሔር መላእክትን በከተማ 10 በነገድ 100 አድርጎ ነው የፈጠራቸው። እና የጠፋው አንድ ነገር ነው ሲባል ዲያብሎስ የሚመራውን ብቻ ይዞ የወረደ አይደለም። ያኔ በመላእክት ዘንድ ይህ ክፍሉ በራሱ የታወቀ ባልነበረበት ሰዓት ቅጽበታዊ ስለሆነ እነሱ ምንም የገነነ የላቀ የከበረ አእምሮ ቢኖራቸውም ፍጡር እንደመሆናቸው መጠን በሽብር በነበሩበት ሰዓት ያረጋጋቸው ቅዱስ ገብርኤል ነው ብላ ቤተክርስቲያን በትውፊትም በጽሁፍም አመልታ ስፍታ የምታስተምረውም ይሄን ነው። እና ያኔ የወረዱት መላእክት በአክሲማሮስ እንደሚነግረን ሐዋርያው ሌሎችም የቤተክርስቲያን የትውፊት መጻሕፍት እንደሚያስረዱን የወረዱት መላእክት ከተለያየ ነገድ የተወጣጡ ናቸው እንጂ የዲያብሎስ ሰራዊቱን ብቻ ይዞ ይሄድ አይደለም። ከዲያብሎስ ሰራዊትም በፍጹም ብለው የቀሩ አሉ ማለት ነው። እርሱ ወደ ሄደበት ያልተጓዙ ማለት ነው። እነ ሚካኤል ሌሎቹንም ከሚካኤል ነገድ የተደረቡት ማለት ነው አይደል? ለመዓት እንጂ ለምህረት አይወጡም ይላቸው ነው። ለምህረት በጣም ግሩም እነኒ ለመዓት እንጂ ለምህረት አይታዘዙም ይላቸው። የመላእክትን ህልውና ስናየው ወደዚያው ይዞ እንዳይገባ ሌላ ጊዜ እናየዋለን። በጣም ጥሩ ቃለ ሕይወት ያሰማልን መምህር። እንግዲህ ስለ ጋብቻ ምንነት ከመጀመሪያው ጀምረው መምህራችን በተለይ ጋብቻ የተጀመረው በአዳምና በሔዋን መሆኑን መነሻውንም ሳይቀር ከጥንት ከመሰረቱ አምጠውልናልና ይህን እንግዲህ ስለ ጋብቻ ምንነት ካየን በዚሁ ደግሞ አንድ ኦርቶዶክሳዊ ወጣት ማለት አንዲት እህት ልትሆን ትችላለች፣ አንድ ወንድም ራሱን ለኦርቶዶክሳዊ ጋብቻ ራሱን ማዘጋጀት ያለበት እንዴት ነው ማዘጋጀት ያለብን ብንልም መልካም ነው ብዬ አስባለሁ ለሁላችንም። በጣም ግሩም ጥያቄ ነው መምህር። ይሄ ኦርቶዶክሳዊ ጋብቻ የሚባለው አሁን ላይ በብዛት ክንፉ የተመታ ይመስላል። ቀደም ሲል በመግቢያ እንደተናገርኩት የሀገር ህልውና ሰላም የሚቀጥለው የሚረጋገጠው ምንጭ ሲስተካከል ነው። አንድ የሚወርድ ውሃ ሰላማዊ ውሃ ሊሆን የሚችለው አንድ ምንጭ የሚኮለው
አናቱ ላይ የሚነካካው አካል ሲያጣ ብቻ ነው። ያ ላዩ ላይ የሚነካካ የሚደፈርስ ከሆነ ታቹ የኮለለ ሊሆን አይችልም። ዓለም የሚባለው የተራበው በትዳር በኩል ነው ብለን ከተናገርን ዓለምም ሰላም የሚያጣው በትዳር በኩል ነው ብለን ማመን ይኖርብናል። ምክንያቱም ሰው የሚወለደው ከሰው ነው። ዓለም የሚያጠፉ ሰዎች የተገኙት ከሰው ነው። ባልተቀደሰ ትዳር በኩል የሚገኙት ሰዎች አካላቸውም አምሳላቸውም ይሁዳን ይመስላል። በተቀደሰ ትዳር በኩል የሚገኙት ደግሞ ልክ በእነ አብርሃም በኩል እንደተገኙት እንደነ ይስሐቅ ያለ ሕይወት ይኖረዋል ይወጣዋል ማለት ነው። አሁን ላይ እንዲህ ብዬ በድፍረት ለመናገር የበቃሁበት ምክንያት ትዳር የቀደመ ግብሩን ከለቀቀ ሰነባብቷል። አሁን ማንም አንድ ኦርቶዶክሳዊ ወጣት ራሱን ለትዳር ማዘጋጀት አለበት ስንል የደከመበት የመንፈሳዊ ሕይወት ጎዳና ፍጹም የለውም። ያለውም ከሆነ ደግሞ ልብልብ ዝም ብሎ ይሄ መዝሙር ብቻ የሸመደደ ሸምዳጅ ማለት ነው። ሸምዳጅ ማለት በቃ ልክ እንደ ሚሞሪ የራሷ የላት ሁለመናዋን ትጫናለች። ይሄ ማለት ግን ሰውም የራሱ የለውም፣ ተጭኖ ነው። ተጭኖም የራሱ አድርጎ የተላበሰው አካል አለ አይደለም፣ ተቀብሎም የሚኖረው ማለት ነው። ተቀብሎ መኖር ቢቀበለውም እንደ ሚሞሪ የተጫነ አያሰኝም። ተቀብሎ አለመኖር ግን እንደ ሚሞሪ የተጫነ ያሰኛል። እንደ ሚሞሪ የተጫነ ልክ አሁን ላይ የሚታየው የኦርቶዶክሳዊ ወጣት ራሱን አዘጋጀ ለትዳር የምንለው ይታወቀዋል። ዓለም የሚያውቀው ነገር ነው። አሁን ቤት አላት ወይ ቤት አለው ወይ መኪና አለው ወይ መኪና አላት ወይ አስቀድሞ የሚደረግ ዝግጅት ነው። በጀት እንዲህ አይነት ነገሮች ስራ እውነት ነው። በደል አይደሉም። ሀብት መኖሩ ትዳርን ይመራል፣ ልጅን ያሳድጋል፣ ድንቅ ነው። ግን ከዚህ በተጨማሪ አንድ ኦርቶዶክሳዊ ወጣት ትዳር ወደሚባለው ሀገር ለመግባት ራሱን በሚገባ ማዘጋጀት የመጀመሪያው የሚያምን መሆን መቻል አለበት። የሚያምን በእግዚአብሔር፣ በሁለተኛ ደረጃ የሚያምነውን እግዚአብሔር እንደ ምእመንነቱ ማወቅ ባለበት ደረጃ የሚያውቅ መሆን መቻል አለበት። በሶስተኛ ደረጃ በክርስትና ሕይወቱ ዕለት ከዕለት ማንኛውም ኦርቶዶክሳዊ ክርስቲያን ያደርገው ዘንድ የታዘዙትን ትእዛዛት ሊፈጽም የሚገባ መሆን መቻል አለበት። እኒን እያደረገ ሲጓዝ ራሱን አዘጋጅቷል፣ ለትዳር በቅቷል ይባላል። ከቁሳቁስ ከሀብት ከልዩ ልዩ ከእድሜ ከነዚህ በተጨማሪ በዋናነት ይህ መንፈሳዊ ትጥቅ የሚባለው ነገር ያስፈልገዋል። መንፈሳዊ ትጥቅ በሌለበት መጨመር ግን ይህ ተጓታች የሚባል መኪና አለ። የፊተኛው መኪና ነዳጅ ከሌለው የኋለኛውን ተጓታች ቢቀጥሉትም አይከተልም፣ ዝም ብሎ ቁሞ ነው የሚቀር ማለት ነው። እና አንዳንድ ሰው እሱ ራሱ ጤና ሳይኖረው ሚስት ቢይዝ ነዳጅ ሳይኖረው በኋላው ተጓታች እንደሚቀጥል መኪና ያለ ነው ማለት። ይሄ ማለት ሁለቱም አይሄዱም፣ ዝም ብሎ አብረው መቆም ነው የሚሆነው። ይሄ መብላት መጠጣት እንደ አክሲዮን ማለት እንዳ ዝም ብሎ ይሄ በገንዘብ ካላት ወደ እሱ አካውንት ካለው እንዲየተጋገዙ መኖር ከሆነ ለዚህ አሁን እኔ እንደው የምመክረው እንዲህ አይነት ሰዎች ከሚያገቡ አክሲዮን ቢገቡ የምሬ ነው የበለጠ እንትን ይላል። አሁን አክሲዮን ብዙ ሰውም ስላለ የሐሳብ መለዋወጥ ያደርጋል። ከሁለት ሰው ጋር ሐሳብ ከመለዋወጥ ከመቶ በላይ ሰዎች ይገኙበታል አንድ አክሲዮን ላይ ገንዘብ ከሆነ። እና ይህ ዝግጅት የሚባለው የትዳር ዝግጅት አንዳንዱ እድሜ ያለፈብኝ ብሎ ዝም ብሎ ተንደርድሮ ሲገባበት እናየዋለን። አንዳንዱ በቃ እንዲህ ቤተሰቦቹ እናት አባቱ አታገባም ወይ ስላሉት አታገቢም ወይ ስላላት ተንደርድራ ትገባበታለች። አብዛኛው ደግሞ ትዳርን የሚጠቀመው በጣም በሚያሳዝነው ሁኔታ ለዝሙት መከላከያ አድርጎ የሚጠቀመው አካል አለ። እውነት ነው። አንዱ ከብዙ ምስጢራት መካከል አንዱ መተጋገዝ ነው። አቅልሎ ተዋይ ይሉታል አባቶቻችን። ለዚያ ነው ይሁን ግድ የለም እሱም ቢሆን ግን ያንን ብቻ መስፈርት አድርጎ አነጻጽሮ ለዚያ ብቻ ህይወትን አዘጋጅቶ ወደዚያ ጎዳና መግባት ኦርቶዶክሳዊ አስተምህሮ ነው። ኦርቶዶክሳዊ አስተምህሮ ነው። በፍጹም ቤተክርስቲያኗ እንዲያታስተምረው እና አንድ ኦርቶዶክሳዊ ወጣት ትዳር ወደሚባለው ዓለም ለመጓዝ በመጀመሪያ አባቶቹን መምሰል ያስፈልጋል። የአባቶቹን ትዳር መመልከት እንዲሁም ቅዱስ ዮሐንስ አፈወርቅም በፍትሐ ነገሥትም አስቀድሞ ያለውን ዝግጅት ሲናገሩ ምንድነው የሚሉት አባቶቻችን? አንድ ኦርቶዶክሳዊ ወጣት ትዳር ወደሚባለው ዓላማ ለመግባት ራሱን አስቀድሞ ያዘጋጃል። ቅዱስ ዮሐንስ አፈወርቅ እንደ ወታደር ይላል። ወታደር ተኩስ ሊገባ ሲል ለተኩስ የሚያገለግለውን ማቴሪያል እንደሚያሟላ ሁሉ ወደ ትዳር ዓለም ውስጥ የሚገባ ሰውም በትዳሩ ዓለም ውስጥ የሚገጥሙትን ፈተናዎች ለመቋቋም ዝግጁ መሆን መቻል አለበት። ስጋው ደግሞ ለመቀበል የተዘጋጀ መሆን አለበት። የሚስቱን ባህሪ ለመሸከም
ሴት የምትባለው ወደ ህይወቱ ስትመጣ በኃላፊነት ትልቅ ፋብሪካ ነው እየመሰረተ ያለው። ይኸውም ሰው የሚባል የሚገኝበት ማለት ነው። እንዴ ዘበኛ የሚቀጠርለት በጣም ብዙ የሚከበር እኮ አለ፣ ብዙ ነገር የሚገኝበት ተብሎ አይደለም። መሳሪያ የሚመረትበት፣ ቢራ የሚመረትበት፣ እንትን የሚመረትበት፣ እንትን ማሽን ያለበት ተብሎ ይሄ ገዳይም አደንዛዥም አዳኝም ነገሮች የሚመረቱበት በዘበኛ የሚጠበቁ ብዙ ፋብሪካዎች አሉ። ጠቅላይ ሚኒስትር ተገኝቶ የውጭ ሀገር ዜጋዎች ምናምን ተብሎ ተገኝተው ይመርቁታል ማለት ነው። ይሄ ግን ከዚያ የላቀ ነው። የሚገኝበት እዚያ ፋብሪካ ውስጥ ሰው ነው የሚገኝበት። ሰው ማለት ነው በእግዚአብሔር አርአያና ምሳሌ የተፈጠረ እግዚአብሔር ለአክብሮተ ሰብ አፈር ይዞ ታየ ተብሎ የተነገረለት ያ የከበረ ፍጥረት ሰው የሚገኝበት ትዳር ነውና ሰው ወደማስገኝበት ፋብሪካ እየገባው ነው ብሎ ራስን ለራስ መንገር ያስፈልጋል፣ መዘጋጀት ያስፈልጋል፣ ጸዋሪ ነገር ለመሆን ማለት ነው። በእውነት ይሄ አንድ ሰው ጠቅላይ ሚኒስትር ሲሆን የሀገሪቱን ወታደር ይገመግማል። ጠላት ቢመጣብኝ እንዴት አድርጌ እመክታለሁ፣ ሀገሯ እንዴት አድርጌ አስከብራታለሁ ብሎ ይገመግማል አይደል? ወደ ትዳር ውስጥም ሲገቡ እንዴት ነው መቋቋም የምችለው? ጠቅላይ ሚኒስትር ውስጥ ሀገር ቢፈርስበት ምን አለው ወታደር? የሆነ ሀገሯን የሚመራት ንጉስ ጠቅላይ ሚኒስትር የሚለው ንጉስ በሚለው ቢስተካከል ለካን ድንቅ ነው እንደ ቤተክርስቲያኗ ቋንቋ ነው። እና ንጉስ አገሯን እንዳትፈርስበት የሚጠብቅበት ወታደር አለው። ትዳር ግን ወታደር የሌለው ግን አገር ጥበቃ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ታናሿ ቤተክርስቲያን ነው የሚላት። ታናሿ ቤተክርስቲያን ማለት ልክ በቤተክርስቲያን የሚገኘውን ክብርና ጸጋ ለሰው ዘርዝረን አንዘልቅም። ቤተክርስቲያን ራሷን ችላ አውድ እዛ ስትመጣን ግብረ መልስ እንሰጣለን። በአሁኑ ግን ትንሿ ቤተክርስቲያን ማለት በትዳር ውስጥ የሚገኙት ጸጋ እንደዚያ ቤተክርስቲያን ላይ እንደሚገኙ ያለ ጸጋ ነው። በትዳር ውስጥ የሚገኘው ጸጋ ቤተክርስቲያን ሰውን በነፍስ እንደምትወልደው ሁሉ ትዳር ደግሞ ሰውን በነፍስ በስጋ የሚወልድ ማለት የሚወልድ እና ለዚያ የተዘጋጀ አእምሮ አንድ ኦርቶዶክሳዊ ወጣት ለዚያ መዘጋጀት መቻል አለበት። ዝም ብሎ ብር ስላለ ብቻ ውጭ ሀገር መብረር ስለቻለ ብቻ እንዲያ ስላለ ብቻ ባይገባበት ብዬ እመክራለሁ። መዘጋጀት ያስፈልጋል በደንብ ማለት በደንብ። ብዙዎች ሳይዘጋጁ እየገቡ ነው አሁን እንዲያ የሆነውን ነገር የምናየው። እና ለዚያ ዝግጅት ክርስቶስን በትዳራቸው መካከል ሊያስቀምጡት የጋራ ዝግጅት ማድረግ የባልና ሚስት ፈቃድ ብቻ ሳይሆን እግዚአብሔር በመካከል የሚገኝበት መሆኑን በደንብ ማስተዋል ይገባል እላለሁ መማር። አሜን። ቃለ ሕይወት ያሰማልን። በእውነቱ በጣም ደስ የሚል ቆይታ ነበርና ወደ ሶስተኛው ጥያቄ ሄዳለሁኝ። በዛው ላይ እንግዲህ የትዳር አጋር ምርጫን በተመለከተ በተለይ በቤተክርስቲያን አስተምሮ መሰረት ትክክለኛውን የትዳር አጋር ለመምረጥ መሰረታዊ መስፈርቶች መሆን ያለባቸው ነገሮች ምን መሆን አለባቸው? እንደ ቤተክርስቲያን አስተምሮ እንዲህ የትዳር ምርጫን በተመለከተ አሁን እንግዲህ ቤተክርስቲያን ይሄ ትዳር ራሱ ትንሿ ቤተክርስቲያን ነው ብለውናል። አሁን ዮሐንስ አፈወርቅ መነሻ አድርገውና ትንሿ ቤተክርስቲያን ከሆነች ያችን ትንሿን ቤተክርስቲያን ለመመስረት የአጋር ምርጫን የቤተክርስቲያን አስተምሮ ምን ይመስላል የሚለው ላይ ይሄዱበት ተላለሰ። አይ ግሩም ነው። እንግዲህ ትዳር በተመለከተ በጣም ብዙ ነገር ማንሳት ይቻላል። በነገራችን ላይ ካለው ችግር አንፃር ምንናገረው መፍትሄ ብለን የምናስበው ሐሳብ ተዘርዝሮ አይዘለቅም። ችግሩ ተዘርዝሮ ካልተዘለቀ መፍትሄውም እንደዚያው ብዙ ነው። የትዳር አጋር ምርጫን በተመለከተ አሁን ላይ ቀደም ሲልም ሳነሰው እንደነበረው ሀብትን መሰረት ያደረገ የምርጫ ስርዓት ትውልዱን ከተቆጣጠረው ጊዜያት አልፈዋል። የትዳር ምርጫ ምንን መምሰል አለበት? የመጀመሪያው በእግዚአብሔር ታምናለች ወይ? ይሄ መስፈርቱ የሚባለው አንዳንዶቹ እንዲህ ብለን ስንናገር እንዲህ ይሉናል። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች የጻፈው ቀዳማዊ መልእክቱ ምዕራፍ 7 ቁጥር 12 እስከ 14 ድረስ ያለው ያላመነች ሚስት ብትኖረው ከእርሱ ጋር ትኖር ዘንድ ፈቃዷ ከሆነ አይተዋት የሚል ጥቅስ ይጠቅሱልናል። መጽሐፍ ቅዱስ ዝም ብሎ ማንም ሰው ብድግ ብሎ እንደፈለገ የሚያነበው እንደፈለገ የሚተረጉመው አይደለም። በሌላ ቤተ እምነት ነው ሲነሳ በጣም ሰመው ደጋግሞና መጽሐፍና ውሻ ባለቤቱ ሲፈተው ነው ሰላማዊ የሚሆነው። መጽሐፍም ሌላ ሰው ከፈተው አገባብ አይሆንም፣ ውሻም ሌላ አካል ከፈተው ይናከሳል። ቅኔ እንደፈችው ይባላል። ቅኔ እንደፈችው ይላሉ አባቶቻችን። እውነት ነው። እና ምን ለማለት ፈልጌ ነው፣ ይሄ የትዳር ሰንሰለትን መሰረት አድርገን በምንናገርበት ጊዜ ይህን ድምፅ አምጠው መካከል ላይ ሲናገሩት እኔ ይገርሙኛል። ሐዋርያው ቅዱስ ጳውሎስ መልእክቱን የጻፈው በማያምኑ ሰዎች መካከል እምነትን ለመመስረት በሚያደርገው ጥረት ነው። መኑ ውእቱ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ የምትሉት ማን ነው? ንጉሥ ትሉት አላችሁ፣ ንሕነሰ አልብነ
ንጉሥ ዘእንበለ ቄሳር እኛስ ከቄሳር በቀር ሌላ ንጉሥ የለንም በሚሉት በሮማውያን መካከል እያስተማረ በነበረበት በቆሮንቶስ ሰዎች መካከል ሲያስተምር በነበረበት ክርስቶስን በፍጹም አንቀበለውም ብለው ስም አጠራሩን እንኳን ለመቀበል በሚቸገሩ ሰዎች መካከል ወንጌልን ያስተምር ነበር። ሲያስተምር ሚስቲቱን አግኝቷት ባልየውን ስራ ሄዶ ላይ ያገኘው ይችላል። ባልየውን አግኝቶ ሚስት ሳትገኝ ስራ ሄዳ ሊሆን ይችላል። ያኔ ሐዋርያው ሲያስተምራቸው ከዚህ በኋላ ምን ብሏቸው እሺ እናምናለን ሲሉት 4-5 ልጅ ተወልዶ ትዳር ተይዞ ቤት ሙሉ የራሳቸው የሆነ ህይወት እየመሩ የነበሩ ሰዎች እዚህ በኋላ እኔ በክርስቶስ አምኛለሁና ማታምኝ ከሆነ ተፋተናል ብሎ ሄዶ ቢናገር እጅና እግራቸውን ራስ ቅላቸውን ያለዩ ህፃናት በትዳር ውስጥ መበተን ውድቀት እንዳይመጣ ከመሻት አንፃር እናንተ ብታምኑ የማታምን ሚስት ብትኖራችሁ ጠብቋት እስክታምን ድረስ ታገሷት እንጂ አትፍቷት፣ አትተዋት፣ አስተምሯት፣ ምከሯት፣ እኔ ወደ አስተማርኳችሁ ትምህርት አምጧት ለማለት ለመጀመሪያ ዘመን ገና በአንደኛው ምዕተ ዓመት ስለ ክርስቶስ ሲሰበክ በነበረበት ዘመን የተጻፈ መጽሐፍ ነው። ያን መጽሐፍ ዛሬ ሐዋርያት ዕፃ በዕፃ ዓለምን እንደ ፈረስ ጆሮ እንደ ጦር ጉረሮ ተካክለው ካስተማሩ በኋላ ዛሬ ድረስ ይህ ጥቅስ አምጠን ያመነ ወንድ ያላመነችን ሴት አግብቶ አብሮ ይኖር ችግር የለውም ተብሏል ብሎ መጥቀስ ይሄ በጣም ነውር ነው በእውነቱ። እንደ ጊዜ ግብሩ የሚነበቡ የመጽሐፍ ቅዱስ ክፍሎች አሉ። እንደ ጊዜ ግብሩ የሚነበቡ እንደ ሁኔታው የሚደረጉ ማለት ነው የመጽሐፍ ቅዱስ ክፍሎች አሉ። እኔን በጥንቃቄ ማስተዋል ይጠይቃል። ለሮማውያን ሰዎች የተጻፈ መጽሐፍ ቅዱስ ለሆነ ሀገር ብቻ የተጻፈ ነው እያልኩ አይደለም። ለሮማውያን የተጻፈውን እንቀበለዋለን ቃሉን፣ ግን ሮማውያንን የሚገልጽ ቃል ብቻ ሆኖ ደግሞ የተነገረ ቃል እናገኛለን። ይህን በደንብ ማስተዋል ይጠይቃል። ስለዚህ ባጭሩ ምን ማለት ነው? የመጀመሪያው የምታምን ማለት በክርስቶስ የምታምን መሆን መቻል አለበት። መድኃኔ ዓለም ክርስቶስ በወንጌል ሲያስተምር እንዲህ ብሏል። ማቴዎስ ወንጌል ምዕራፍ 19 ላይ አይሁድ ጠይቀውት ነበር ጥያቄ። ለዚያ ጥያቄ ጌታ መልስ ሲሰጥ ሙሴ እነሱ ማስረጃ ሁላ ጠቅሰው ሙሴ የፍች ደብዳቤ ለምን ሰጠን ኪያስ ብለው ጥያቄ አነስተውለት ነበር ታሪኩን ለማሳጠር። እና መድኃኔ ዓለም ክርስቶስ ያኔ መልስ ሲሰጣቸው ምንድነው ያላቸው? ሙሴ የልባችሁን መጨከን ድንዳኔ አይቶ ፈቀደላችሁ። ስለ እውነት እላችኋለሁ ያመነዘረችውን ማን ነው ሚስቱን ያለ ዝሙት ምክንያት ቢፈታት አመንዝራ ያሰኛታል እያለ ይናገራል ማለት ነው። ያ ማመንዘር የሚለውን ሊቁ ሲተረጉም ምን ይላል? ማመንዘር ማለት ከሃይማኖት ውጭ በሌላ ሃይማኖት መሳደድ ማለት አለማመን ማለት እሱ ራሱ ማመንዘር ነው። ጣዖት በክርስቶስ አምላክነት ሳይታመኑ ጣዖትን አምላክ ነህ ብሎ መናገር አንዱ የማመንዘር ጎዳና እንደሆነ ሊቁ ይነግረናል ማለት ነው። ስለዚህ የምታምን ናት ወይ በክርስቶስ? በነገራችን ላይ ለእናት አባቷ ያልሆነች ልጅ ለጎረቤት ልትሆን አትችልም በፍጹም በየትኛውም አይነት ተአምር። እናቷን ጠልታ ከእናት ከአባቷ ተጣልታ እናንተን ወዳለሁ እናንተ ቤት ላደርሻለሁ ብላ የሆነች ሰው ብትመጣ ለጊዜው አስጠግቶ መክሮ ወደ እናት አባቷ ይመልሷታል እንጂ እናት አባትሽ መጥፎ ሆነው ነው ከኛ ጋር ኑሪ ብሎ የሚያስጠጋት ሰው የለም አይደለም። ለመገኘዋ ምክንያት የሆናት በነፍስ በስጋ አክብሮ የፈጠራት ለኢየሱስ ክርስቶስ ያልሆነች ሴት ለማንም ወንድ ልትሆን አትችልም። ለኢየሱስ ክርስቶስ ያልሆነ ወንድ ለማንም ሴት ሊሆን አይችልም። የመጀመሪያው መስፈርት መሆን ያለበት በሃይማኖት ትመስለኛለች ወይ፣ የማምነውን አምላክ ታምናለች ወይ። ክርስቶስን ማመን ደግሞ እንኳን የሚያፈቅሩትን ያገቡትን ሁሉ መተው ነው የሚያስተምረው ቤተክርስቲያን የምታስተምረው አይደለም። እንዴት ዘኢሃደግ አባሁ ወእሙ አይደል ያለ ጌታ? አዎ እናት አባቱን ያልተወ ስለኔ ያልተወ ማለት እኮ በእምነት ባይመስሉ ከህግ ቢወጡ ስርዓት ቢጥሱ እነሱን ትቶ ያልተከተለኝ መንግስቴን ሊወርስ አይችልም ማለት በሰማይ ሊከብር አይችልም ብሏል ጌታ። ስለዚህ ባጭሩ በመጀመሪያ ታምናለች ወይ የሚለው የማንኛውም ኦርቶዶክሳዊ መስፈርት ሊሆን ይገባል አንዱ። በሁለተኛ ደረጃ መስፈርት እንደ መጽሐፉ መናገር ከጀመርን የሚሰሙን ይቀልዱብናል ብዬ አስባለሁ። ለምን ዮሐንስ አፈወርቅ እንዲህ ይላል፣ አንተ ሰው ልብስ ልትገዛ ገበያ ትሄዳለህ፣ ትለካዋለህ፣ አልገጥም ሲል ትተዋለህ፣ ሌላም ቦታ ትሄዳለህ፣ ብለህ የሚገጥምን ስታገኝ ትለብሳለህ። አዲያ የሚጠፋ ልብስህን ለመልበስ የምትመርጥ ከሆነ የማትጠፋ ሚስትህንማ አብራ ለዘላለም የምትኖረው እንዴት አትምረጣት ይላል። እንዲህ ብሎ የሚያቆም አይደለም ሊቁ። እና ምርጫ እንዴት ይሁን ካልኸኝ ካለህ የሌላትን አግባ፣ ካለሽ የሌለውን አግቢ። ይሄ መልከ መልካም ከሆንሽ መልክ የሌለውን አግቢ። ምክንያቱም ጋብቻ ራሱ ያለው ከሌለው ነውና ይላል። ጾታዊ በራሱ የሴቷ ጾታ ከወንዱ የለም፣ የወንዱም ጾታ ከሴቷ የለም። መረዳዳት ነው አይደለም? እንግበር ሁለቱ ቢጻ
ዘይረዶ ዘትረዶ ብሎ ያቀነዋል መተርጉማኑ ያቀኑታል። ምን ማለት ነው? ንግበር ሎቱ ቢጻ ዘትረዶ ነው አይደለም? የምትረዳው ረዳት ማለት መረዳዳት ነው። ያለው ከሌለው ነው ጋብቻ በራሱ። ልክ መልካም ከሆነ መልክ የሌላትን አግባ ብለን ብንናገር አድማጭ የለም። ዘመኑን እያዩ እየዋጁ ሐሳብ መስጠት ግን ተገቢ ስለሆነ የሌላትን በስሜት ተገብቶ አይ በቃ ቃሉ ገብቶኛል ብሎ እያለው የሌላትን አግብቶ የቤት እመቤት መሆን ሲገባት የቤት ሰራተኛ አድርገው ያስቀመጡ ሰዎች ደግሞ ብዙ ናቸው። ያለው የሌላትን ያግባ ስንል ይሰሙንና እሺ ብለው ያገባሉ። የዚያን ቀን ቃሉ ገብቷቸዋል ማለት ነው። የሌላትን ካገቡ በኋላ እየቆዩ ሲሄዱ ለፍቼ ደክሜ ወጥቼ ወርጄ ባመጣሁት ይሉና አካሌ ናት ብለው ስለማያስቧት ምን ያደርጓታል ማለት ነው? የቤት ሰራተኛ አድርገው አስቀምጠው በምንም መልክ እንዳታዝ የትዳሩ ተሳትፎ እንዳይኖራት በመውለድ ብቻ የቤቱ ባለቤት እንድትሆን የሚያደርጉ ወንዶች ገጥመውኛል እኔም በዘመኔ። ይሄ ትክክል አይደለም። እና መስፈርት የሚባለው አንዱ መስፈርት ያለው የሌለውን መተጋገዝ ስለሆነ ወደዚህ ህይወት የሚገባበት ነው። አንዱ እሱ ላይ ስምረት እንዲደረግበት ፈልጋለሁ። ሌላው በጣም እጅጉን የሚገርመኝ ምን አይነት መስፈርት ነው መደረግ ያለበት? እንዴ ዓለምስ በራሱ ምን መስፈርት ነው እያደረገ ያለ? ምን አይነት መስፈርት ነው መደረግ ያለበት የሚለው ቤተክርስቲያን ላይ የተገኘ ማለት በቤተክርስቲያን የሚያምን በክርስቶስ የሚታመን ከመሆኑን ባሻገር እግሮቹን ወደ መልካም ቦታ የሚያመላልስ መልካም የሆነን ሰው መፈለግ ብቻ ሳይሆን በጨለማ ውስጥ ያገኘነውንም ወደ ቤተክርስቲያኗ እንደምናመጣው እርግጠኛ መሆን የኦርቶዶክሳዊ መስፈርት እንዲሆን የምፈልገው ይሄ። ከዚያ በኋላ ከንግግሮቻችን ውስጥ አብዛኛው ሰው ሲገናኝ እንግዲህ መስፈርቱ የት ሀገር ነው የምንኖር፣ ምንድነው የምንበላ፣ ስንት ልጅ ነው የምንወልድ የሚሉ ወሬዎችን ያወራል ብዙ ሰው ማለት ነው። ያቅዳል ገና በእግዚአብሔር እጅ የተያዙትን በሱ ጎትቶ ለማምጣት መከራም ይበላ። ልጅ ስንት ይሁን የሚያውቀው እግዚአብሔር፣ መካንም ሊያደርግ ይችላል እኮ እግዚአብሔር ምን ይሳነዋል? እና እንደዚህ አይነት ነገሮችን ከማቀድ ይልቅ እኛ ማድረግ የምንችለውን ማቀድ። ገበሬ እኔ አንዳንዴ ገበሬ የዋህ ነው በእርግጥ ግን የዋህ ሆኖም አንዳንድ የሚያስቀኝ ነገር አለ። እንዲሁ ዝናብ ሲቀር እንዲሁ ለምን ቀረ ይላል። አሁን የገበሬ ስራው ሰኔ ሲደርስ መዝራት ነው ሙያው። ዝናብን ጠብቆ በወቅቱ ማምጣት ያ የእግዚአብሔር ድርሻ ነው። የእግዚአብሔርን ገበሬው ሊሰራው መከራ ያያል። ለምን ዝናቡ አሁን አልመጣም? ልጆች እንድንወልዳለን ይሄ የእግዚአብሔር ድርሻ ነው። የእኒህ ሰዎች ድርሻ መሆን ያለበት የክርስቶስ ቅዱስ ሥጋና ክቡር ደምን በመቀበል አንድ እንሆናለን ወይ ብሎ አስቀድሞ እሱን መጠየቅ ይጠይቃል። ስለዚህ ኦርቶዶክሳዊ ሰው ጋብቻን መስፈርት ሲያደርግ በዚያ ልክ ሊጓዝ የሚገባው መሆን መቻል አለበት። ስለ ቤተክርስቲያን መጣወተ ርዕስ ነው። በነገራችን ላይ ራሷን በባሏ በኩል ልታኖር፣ ባሏ ደግሞ ራሱን በራሷ በኩል ሊያኖር፣ ይህ ትልቅ ምስጢር ነው። ሁለት የማይተዋወቁ ሰዎች የማይተዋወቁ ማለት በግብርት የማይተዋወቁ በሌላ በኩል ሁለት በዝምድና የሌላቸው ሰዎች አንድ የሚሆኑበት ልዩ ምስጢር ነው። ይሄ ወደዚህ የከበረ ምስጢር ለመግባት ቀዳማዊ መስፈርት ሊሆን የሚገባው አሁን እንዳልኩት ክርስቶስ ይኖርበታል ወይ በመካከላችን ብሎ በሃይማኖት የጸና መስፈርትን ማውጣት ለቀጣዩ ትዳር ምቹ ነው ያምናለሁ። ቃለ ሕይወት ያሰማልን መምህራችን። ያው አሁን እንደነገሩን ትዳር ዕቁብ አይደለም ብለውናል እርሶምና እዛው ላይ በተለይ የትዳር ምርጫን በተለይ አጋርን ከመምረጥ ባለፈ መስፈርቶች ምን መሆን መቻል አለባቸው የሚለው አንዱ ቀዳሚው ሃይማኖት ነው ብለውናልና በተለይ በዘመኑ አሁን የምናያቸው ወጣቱም አንቺም በሃይማኖትሽ እኔም በሃይማኖቴ የሚባል አባባል አለ ትውልዱ ይዞት ያለውና እንደ ኦርቶዶክሳዊ ጋብቻ መስፈርቱ አንዱ ሃይማኖት የሚቀድም ከሆነ የተለያየ ሃይማኖት ኑሮት ልክ እንደ ዕቁብ ኑሮ በትዳር መወሰንን ቤተክርስቲያን እንዴት ታስተምራለች? ይሄ አይነት አስተምሮ በቤተክርስቲያን እንዴት ይታያል? መሆንስ ያለበት ምንድነው? ከዚህ ጋር ሚሉን የሚጨምሩን ነገር ካለ ቢሉን የተወሰነ ነገር ያስተምሩን። አይ በጣም ግሩም ነው። ይሄ አሁን የተነሳው ጥቅስ አንቺም በሃይማኖትሽ እኔም በሃይማኖቴ የሚለው ጥቅስ መቼም የጀሮ ደግነቱ አለመሙላቱ ይላሉ አበውና ብዙ ጊዜ እንሰማዋለን። የሰማነው ከአዝማሪ ነው። ሰማያኑ ቅር እንዳይለው እኔንም ያንም የደግፍ ስለማይጠፋ ዓለምንም ቤተክርስቲያንንም ወይም አርቲስት ከሚባሉት ወገን የሰማነውና እኛ የነገርናቸው ለነሱ ሃይማኖት ይሆናቸዋል ወይም ቤተክርስቲያን ያስተማረቻቸው ለነሱ ሃይማኖት ይሆናቸዋል እንጂ እነሱ የተናገሩት ቤተክርስቲያን ውስጥ ለጥቅስነት የሚያገለግል አይደለም። በሃይማኖትሽ በሃይማኖቴ የሚባል ነገር የለም። በነገራችን ላይ ባልና ሚስት በራሱ ባልና ሚስት ማለት ምን ማለት ነው? እኔ በጣም ሁሉም ሰው በልዩነት እንዲመለከተው የምፈልገው ባልና ሚስት ማለት በራሱ ምን ማለት ነው? የተለያዩ አካላት የተለያየ ጾታ ያላቸው ሁለት ሰዎች
አንድ የሚሆኑበት ምስጢር ማለት ነው። ጌታም እንደነገረን መራት ወመራዊ ሙሽራውና ሙሽሪት ክልኤሆሙ ሁለቱ አንድ ላይ ይከውኑ አሐደ ሥጋ አንድ ሥጋን ይሆናሉ አለ። የምናየው ሁለት አካል ነው፣ የምናየው ሁለት ሥጋ ግን አንድ ይሆናሉ አለ ክርስቶስ። አንድ ይሆናሉ ያለው በምንድን ነው? የመጀመሪያው አንድ የሚሆኑት በሃይማኖት ነው። ሁለተኛው አንድ የሚሆኑት በሚያምኑት ሃይማኖት ውስጥ የሚቀበሉት ቅዱስ ሥጋና ክቡር ደም ሁለትነትን አጥፍቶ አንድነትን በመካከል ያውጃል። እሷም ሌላ ሃይማኖት እሱም ሌላ ሃይማኖት ከሆነ ከዚያ በኋላ አንድ ነን ይባላል። እንዴት ምን አይነት አንድነት ተራክቦ እሱ እንዲያውም ዝሙት ነው የሚባለው። ስለዚህ አንድ ነን የሚባል ነገር ፍጹም አያገለግልም። ቅድም እንዳልሁት ዕቁብ ወይ አክሲዮን ነው ሊሆን የሚችለው። ይሄ አሁን አንድ ነን ይባላል እኮ አንድ ነን በእርግጥ በብዙ ቦታ ይባላል አይደለም። መፈክሩ ሁሉ አንድ ነን ይባላል። የኢትዮጵያ ሕዝብ አንድ ባይሆንም ሲገናኝ አንድ ነን ይባላል አይደል? ስለዚህ ባጭሩ አንድ ነን ሊላት ልትለው የምትችለው በምንድን ነው አንድ የሆኑት? አንድ መሆኛው ራሱ ምንድን ነው? ሁሌ የምሰጠው ምሳሌ አለ፣ ቀለል ያለ ምሳሌ። ሁለት የተለያዩ አካላት የሚያያይዛቸው ማስተሽ አለ አይደል? የሚያያይዛቸው ማስተሽ አንድ ነን ብለው ቢናገሩ ሁለቱ አንድ ያደረጋቸው ነገር ያያያዛቸው ማስተሽ አለ። እኒህ ግን አንድ ነን ብለው ሲናገሩ አንድ ያደረጋቸው ምንድን ነው? ክርስቶስ ከሌለ አንድ የሚያደርገው ዝም ብሎ አንድ ነን ይባላል። በመላስ ከሆነ ሊሆኑ ይችላሉ፣ በአሰራር ግን በፍጹም አንድ ሊባልም ሊሆኑም አይችልም። ቃለ ሕይወት ያሰማልን። በጣም ደስ ይላል። የእጮኝነት ጊዜ ገደብን በተመለከተ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት የእጮኝነት ጊዜ እንዴት መምራት አለባቸው? በተለይ አሁን ወጣቱ እጮኛዬ ናት፣ እጮኛው ነው፣ እጮኛው ነኝ በመባባል ዙሪያ ላይ ይህን እጮኝነትን እንዴት ነው መምራት ማስኬድ ያለብን? ራሱ እጮኝነት የሚለው ምንድን ነው የሚለውን ተወሰነ ቢያብራሩልን በዛው። አንድ ነን ከሚለው ቀጥሎ መምጣት እሱ ጥያቄ በራሱ በጣም ጥሩ ነው እና እጮኝነትን በተመለከተ አሁን እርሶት ነው እጮኝነት ብለው አክብረው የጠሩት እንጂ ዓለም የሚጠራው ስሙንም ጓደኝነት ብሎታል። ዓለም ብዙ ነገርን የመቀየር ጥበብ አለው። በነገራችን ላይ ይገርማል። የዓለም ነገር ድሮ ስርቆት ነበር ስሙ። ዘንድሮ ተሻሽሎ የሆነ ሰው ዕቃ ሲጠፋው ተቀጣሁ ነው የሚል። እኔ ቅጣት ማውቀው ለወንጀለኛ መስመር ላይ ስልኩ ሲጠፋው ተቀጣሁ ብሎ የሚያወራ ሞኝ ህዝብ እኔ በሌላው ኃጢያቱ ስለተቀጣ ደስ ብሎት ከሆነ ባላውቅም ስለተሰረቀ ብዙ ነገሮች ይሄ ለሰው አለማካፈል ድሮ ስስት ነበር የሚባለው። ዘንድሮ ደግሞ ቁጠባ ተብሏል። ስሙን በጣም ብዙ ነገሮች ስማቸውን ነው የሚቀይሩት። በነገራችን ላይ ያው እንደየዘመኑ አስገራሚ ናቸው እና ቤተክርስቲያን እጮኝነት ብላ በክብር ነው የምትጠራው። በዚህ ዘመን ደግሞ ቦይፍሬንድ የሚሉት አለ ነው ብቻ ለተወሰኑ ስላልሆነ ከዚያም ቀጥሎ ደግሞ ምንድነው ጓደኛዬ ናት፣ ጓደኛዬ ነው ይባላል። ምን አይነት ጓደኝነት ሲባል እየዘሞትን ነው ላለ ማለት እኮ ነው። ዝም ብሎ እንደዚህ የሚሸፋፍኑት በቀጥታ ስሙ ዝሙት ነው። በቃ እምዘሙትበት ሰው አለኝ፣ እምዘሙትባት ሰው አለችኝ ነው በቃ። እንዲሁም ለንስሐ አንድ ቅዱስ ዮሐንስ አፈወርቅ ማን ነው ቅዱስ አትናቴዎስ ኃጢአትን አትሸፋፍናት ዝም ብለህ በስሟ ጥራት ይላል። ኃጢአት መሆኗን አውቀህ ልብህ እንዲደነግጥ ይላል እና አትሸፍናት። ኃጢአትን ሰው ይሸፋፍናታል፣ እንደፈለገ ነው የሚሸፋፍናት። ብትሸፈን እንደው ቅዱስ ቄርሎስ ኤጲስቆጶስ ዘኢየሩሳሌም በ3ኛው ምዕተ ዓመት የኢየሩሳሌም ሊቀ ጳጳስ የነበረው እሱ ሲናገር ኃጢአትን ብትሸፍናት አንተ ስሟን ቀይረህ ብትጠራት እሷ ግን ኃጢአት ከመሆኑ ወደ የትም አትርቅም ይላል። እና ኃጢአት ራሱን የቻለች ኃጢአት ናት። ሰዎች ስላወሩላት የምትቀየር ነገር አይደለችም። እና ይሄ ጓደኝነት የሚባለው ይሄ ከምን የመጣ ማን ያመጣው እንደሆነ አላውቅም። እጮኝነት በቤተክርስቲያን እጮኝነት ማለት ምን ማለት ነው ከተባለ አንድ ወንድ አንዲትን ሴት የሚያጠናበት የሚያስተምርበት፣ አንዲት ሴት አንድን ወንድ የምታጠናበት የምታስተምርበት ልኬ ናት ወይ ብሎ የሚያይበት የምታይበት በክርስቶስ ፊት በነፍስ አባታቸው በካህኑና በቤተክርስቲያን ፊት እየተማሩ የሚያድጉበት ስለ ትዳር ስልጠና የሚወስዱበት ዘመን ማለት ነው። በፍትሐ ነገሥት የተቀመጠው ያ ነው። ማን ነው ይህ ሰው ብላ ሰው ካልሆነ ሰው የምታደርገው፣ ሰው ከሆነ ደግሞ በሰውነቱ ተማርካ ራሷም እንደሱ ሰው ለመሆን የምትጥርበት ማናት ብሎ የሚያውቅበት፣ ሰው ከሆነች የእርሷን ሰውነት ቀንቶ ሊወዳጀው የሚችለው፣ ሰው ካልሆነ ደግሞ ሰው በስሙ ሰው ሆኖ በግብሩ የተቀየረ ስላለ ነው ሰው እያሉ የምናገረው።
ያንን የሚጠናበት መጠናኛ ጊዜ ይባላል፣ መታወቂያ ጊዜ ይባላል። በእኛ ዘመን ምንድነው የሚደረገው? የጮኝነት ዘመን። ይህ ዘመን ከ6 ወር ያላነሰ ከ3 ዓመት ያልበለጠ አባቶቻችን በፍትሐ ነገሥት ትርጓሜ አስቀምጠውታል። ከ3 ዓመት ያልበለጠ ከ6 ወር ወይም ከመንፈቅ ያላነሰ የጮኝነት ጊዜ፣ መጠናኛ ጊዜ ቤተክርስቲያን ላይ በደንብ ትዳር የሚባለው ስለሚመጡ ፈተናዎች፣ ስለሚመጡ ድሎች፣ ስለሚመጡ ደስታዎች፣ ቤተክርስቲያን ስለምትሰጣቸው ሽልማት፣ በቤተክርስቲያን ውስጥ የተከበረ ትዳር ይዘው የተከበረ ልጅ ቢወልዱ አንድ ልጅ ለመንግስተ ሰማያት ቢያበቁ በመላእክትና በእግዚአብሔር ዘንድ ደስታ ፍስሐ እንደሚደረግ ይሄንን ትዳር ራሱ የሚያመጣው በረከት፣ ትዳር በራሱ ለሰው ልጆች የሚሰጠው የሚያመጣው በረከት ይሄን እየተነገሩ እየተማሩ የሚቆዩበት ጊዜ ማለት ነው። ስለ ቤተክርስቲያን የበለጠ ያውቅበት የበለጠ የምታውቅበት የጮኝነት ዘመን፣ የጮኝነት ሰዓት። ፈተናዎች ቢመጡ እንዴት እናልፋለን? ልክ መንጃ ፍቃድ ማለት ነው። ባለሙ አነጋገር መንጃ ፍቃድ ሜዳ ላይ ወስዶ አሰልጣኙ አንዴ ወደ ላይ አንዴ ወደ ታች እያደረገ ድንጋዮችን እያስቀመጠ ይህ ሰው ነው እያለ እንዳትገጨው እያለ እንጨቶችን እየተከለ ያሳየዋል አይደለም? ያ ሁሉ ልምምድ የሚደረገው ነገ መኪናውን ይዘህ ጉዞ ስትጀምር እነዚህ ቻሌንጆች ይገጥሙሃል ነው። እኒህ ፈተናዎች ይመጣሉ፣ እንዴት እንደምታልፋቸው ሰልጥን። የጮኝነት ጊዜ ማለት በትዳር ውስጥ የሚገጥሙንን መሰናክሎች እንዴት ማለፍ እንዳለብን የምንማርበት ማለት ነው። እንዴት ማለፍ እንዳለብን ከእግዚአብሔር ጋር ሆነን በምን መልክ መውጣት፣ በምን መልክ መራመድ ማለፍ እንደምንችል የምንማርባቸው ጊዜያቶች ማለት ናቸው። ልክ እንደ መንጃ ፍቃድ ትሬኒንግ ልምምድ የሚደረግበት ማለት ነው። ወደ ዓለም ስትወጣ እኒ ይገጥመዋል፣ ይሄ ሲመጣ በዚህ እንድትወጣው የሚለውን በቤተክርስቲያን በምክረ ካህን፣ በፈቃደ ካህን፣ በትምህርተ መምህራን እየታነጹ መቆየት ማለት ነው። በእኛ ዘመን ግን የሚደረገው ምንድነው? የጮኝነት የመተዋወቅ ዘመን የሚባለው የመጀመሪያው ቤተክርስቲያን ከነበረች ያወጣታል፣ ከነበረ ታወጣዋለች። የሚያሸንፍ ቤተክርስቲያን ላይ የነበረው ሰው አይደለም፣ ቤተክርስቲያን ያልነበረው ሰው ያሸንፋል። ፈልጌሽ ነው ነይ፣ ፈልጌህ ነው ና ይባላል። እነሱን የሚመክራቸው ቢራ ነው። የነሱ ማረፊያቸው ቤተክርስቲያን አይደለችም፣ ገስታውስ ነው፣ አልጋ ነው ማረፊያቸው። ከዚያ በኋላ ልክ እነሱ መግባባት አብሮ መኖር የሚባለው የሚለኩት በመዘማሞት ነው። ይሄ መኝታ ላይ ተመቸሽ ተመቸኸኝ የሚባባል ለቃሉ እግዚአብሔር ይቅር ይበለኝ ዕለት ዕለት ሰው ስለሚያመጣው እኛ ምን እንጠቀመው አብረን። ባልጋ መግባባት ብቻ ትዳር ይመሰረታል ብለው የሚያስቡ እውነት ነው። አንዱ አብረው ከመኖሪያ ምስጢራት ጌታም ተናግሯል። እኛ አይደለም የምናመጣው። በነገራችን ላይ መድኃኔ ዓለም ክርስቶስ ራሱ ተናግሯል እኮ ትዳር የሚፈታባቸው ምክንያቶች ብሎ አንዱ እንደዚህ አይነት ፍጹም ፍላጎት የሌለው ፍጹም ፍላጎት የሌላት ብትከሰት የሃይማኖት ክደት ሌላም አስቀምጧል፣ መስፈርት ሆኖ ተቀምጧል። ነገር ግን በዚህ አይደለም ሊለካከም የሚችለው፣ በቢራ አይደለም፣ በገስታ ውስጥ ባልጋ ቤት አይደለም። የባልና ሚስት ዳር ተመክሮ ምክር ተደርጎበት ሊፈጸም የሚገባው በዚያ መስመር አይደለም። አሁን ላይ የሚደረገው እሱ ስለሆነ ልክ ታወጣዋለች ቤተክርስቲያን። ዘማሪ የነበረውን እኔ ራሴ ማውቀው ዘማሪ የነበረውን አንድ ሆቴል ላይ የምትሰራ ሴት አወጣ በቤተክርስቲያን ድርሽ እንዳይል ያደረገችው አውቃለሁ። በነገራችን ላይ ራሱ ይሄ ቀሚስ መልበስ፣ ነጠላ መደረብ፣ ቤተክርስቲያን ላይ መገኘት የሴቶች የኋላ ቀርነት መለኪያ አድርገው የሚዘባበቱባቸው ጓዶች አሉ። ለወንዶች ደግሞ እንደዚያ ሱሪ ማውለቅ፣ ድሮ ሱሪ መልበስ፣ ኧረ የእናቷን ቀሚስ አውልቃ የአባቷን ሱሪ ደርባ መጣች ተብሎ መሳቂያ ነበረ። ዘንድሮ ደግሞ ቀሚስ መልበስ በሱሪ ለባሾች መካከል መዘባበቻ መሆን እና ያ መስፈርቱ በራሱ ያ የትዳር ጎዳና የሚባለው በራሱ የሚለካኩት የጮኝነት ዘመን የሚባሉት እንደዚያ ነው። ይሄ በፍጹም ትክክል አይደለም። አንዳንዶች ለምን ስንላቸው እንዴ ነገ ላገባት አይደል እንዴ ይላሉ። እንዴ አንድ ዲያቆን ሆኖ መንበር አይነካም አይደል? በቤተክርስቲያናችን አሁን ዲያቆን ሆኖ መንበሩን ጭብጥ ያደረገው ካህኑ አራራፍ ሲለው እንዴ ነገ ካህን መሆን አይደለም እንዴ ይባላል እንዴ? መንካት ያለበት መንበሩ ካህን ሲሆን መንበሩን የሚዳስስበት ሲመት ይሰጠዋል። ያ ሲሾም ነው መዳሰስ የሚችል። እችን ሴት እንዲዳስሳት አብሯት እንዲተኛ ከእርሷ ጋር እንዲኖር ቤተክርስቲያን ማህተም አልሰጠችው፣ አልፈቀደችለትም። ፈቃድ ሳያገኝ ያችን ሴት መንካት፣ ፈቃድ ሳታገኝ ያንን ወንድ መንካት ሕገ ቤተክርስቲያን ማፍረስ ነው፣ መጋፋት ነው። የአማናዊ ትዳሩን በራሱ ማለት ነው። በዚህ ምክንያት ነው በነገራችን ላይ እንዲህ አይነት ሲጃጃሉ ልጅ ይወልዳሉ። የሚወለደው ልጅ እግዚአብሔርን የማያውቅ እነሱ እግዚአብሔር ስለማያውቁ እነሱ የማያውቁት ቤት አድርጎ እግዚአብሔር የሚያውቅ ልጅ ይወለዳል። ተነግሮ የማይሰማ በልቶ የማይጠግብ ጾም የማያውቅ ቤተ ክህነት ቢያስገቡት ቤተክርስቲያንን የሚበጠብጥ በሙስና በዘረኝነት በማስመሰል በቅጥፈት የሚራመድ ይሆናል። ለክህነቱ የማይታመን ለቆመበት ወንጌል ጥቡ የማይሆን የማይጨክን ደካማ ልፍስፍስ ይሆናል። በምን ቢያሰማሩት? በቤተክርስቲያኑ። በቤተ መንግስት ቢያሰማሩት ገና ታች ወረቀት አመላላሽ ከሆነበት ጀምሮ ህዝብ የሚገጭ ከፍ እያለ በስልጣኑ ባደገ ቁጥር በሙስና የተዘፈቀ አገር የሚያጠፋ ትውልድ የሚያወድም ይሆናል።
አሁን ቤተክርስቲያናም ሀገርም እንዲህ እየተረበሸ የመጣው በእንደዚህ አይነት ባልተባረከ ትዳር እግዚአብሔር በማያውቁ ሰዎች መካከል የሚፈጠር ይሄ እንዲሁ ፍትሐ ነገሥት የሚለውን ብናገርስ ትንሽ ከብዳል። የሚከብደው እኛ ስለማንሸከመው ነው እንጂ አባቶቻችን ሰርተውበት ያለፉት ቃል ነው። እንደው ዝም ብሎ ያነበብነውን ሁሉ አንናገር እና ምን ለማለት ፈልጌ ነው፣ በዚያ መካከል የሚመጣ ሰው በራሱ እግዚአብሔርን ከማያውቁ መኑቱ እግዚአብሔር ከሚሉ በትዕቢት ልባቸው ተነፋፍቶ ነቢያትን ከማያከብሩ ሰዎች ከነ ስምዖን የተወለደው ይሁዳ ዘእግዚኡ ሴጡ ወዘእሙ ብሲቱ ዘአቡሁ ልገጡ አባቱን የገደለ እናቱን የደፈረ ጌታውን የሸጠ ሆነ ማለት ነው። ለእግዚአብሔር ታምነው እንግዳ ካልመጣ አንበላም ይሉት የነበሩት እና አብርሃም እና ይስሐቅ እግዚአብሔር በሚል ድምጽ ስለነበሩ እንኳን ጌታውን የሚሸጥ ይቅርና አባቱ ላርድህ ነው ሲለው መታረጃ እጸ ርየኢ ወቅለምተ ርየኢ አቡይ አንተ አይቴ ሐሎ በግኦ አባቴ ሁሉን ነገር ያለው አባቴ አንተ ግን ይሄንን ሁሉ እየተመለከቱ በጎዴት አለ ብሎ የመስዋዕቱ በጎዴት አለ ብሎ አባቱን የሚጠይቅ ማለት ነው። እግዚአብሔር ያዘጋጃል ብሎ ከወሰደ በኋላ አንተ ነህ ሲለው ፈርጦ ተራራውን ወርዶ አሮጠም። እሺ ሲባባሉ ስለኖረ እመቤቴ ጌታዬ ሲባል እሺ መባልን ብቻ ነው የለመደ። እንቢ የሚባለውን ያውቀው ስለማያውቀው አባቱ ሊያርደው ሲል መታረጃውን ያመቻቸ ማለት ነው። ለመታረጃውን ማለት ቆይ አባቴ ያሳብ ላቀርባ ነው። አብርሃም እንደው እንቢ የሚለው መስሎት ይሆን እኔ እንጃ ብቻ እንዲያ ሲለው እሺ ምን ነበር አለው። አንጋላ አትረደ ቁልቁል ደፍተህ ረደ ያለው ልጅ ስለሆነ አይኔ ከብለል ሲል ባሳዝንህ ራርተህ ብትወይ ከአምላክ ጋር ትጣላለህ። ስለዚህ ቁልቁል ድፈኝ። አንድ ሁለተኛ አንተ በርግና ያለ ሽማግሌ ነህ። ምናልባት ስንፈራገጥ መጥቼ እንዳልጥልህ ሐሳብህም እንዳይተጓጎል በገመድ ሰረኝ ብሎ ሞቱን ያመቻቸ ልጅ ማለት ነው። ከተከበረ ትዳር እንዲህ አይነት ልጅ ነው የሚወለደው። በተከበረ ትዳር በኩል እነ እግዚአብሔር በተከበረ ትዳር ይኖሩ ስለነበር እነ ጸጋ ዘአብ የተከበሩትን እነ ተክለ ሃይማኖትን አስገኙ። የተከበረ ትዳር የሚያስተውል ትዳር እስከ ሞት ጥቡ የሆነ ልጅን ማግኘት ይቻላል ማለት ነው። አሁን ላይ የሚጋቡትም በዚያ በተልፈሰፈሰ መስፈርት የሚመጡ ናቸው። የሚወለደው ልጅ ከተወለደ ጀምሮ የሚያስተምሩት የሚያሳዩት ስለ ዓለም ነው። በቃ አንደኛ ዓመት ሲሞላው ኬክ እየተቆረሰለት አባ አለ እና አለ እየተባለ ስለ እግዚአብሔር አይደለም እየጠራ የሚያድርገው። አንድ ከዚያ ኬጅ1 ኬጅ2 ኬጅ3 ምናምን ስለሚበላው ስለ ኬክ ስለ ልብሱ ስለምን ስለያንዳንዱ ስለሚማርበት ዘመናዊ ትምህርት ቤት እንዲያ የሆነ ነው የሚያድርገው። በኋላ እግዚአብሔር ማን ነው ሲሉት ዶክተር ሆኖ መኑቱ እግዚአብሔር ይላል። በቃ እዚያ ደረጃ እኮ ደርሷል። ፕሮፌሰር ፒኤችዲውን ጭኖ እግዚአብሔር የማያውቅ ሰው አለ። ሃይማኖት ያማራ ነው የስልጤ ጉራጌ ብሎ የሚከፍል ሰማይና ምድርን የፈጠረውን ለሆነ ሰፈር የሚያድል እንዲህ አይነት ሰው እናያለን። በሚዲያ ሰሞኑን እያየው ነበረ። በጣም ያሳዝናል። ይገርማል እኮ በእውነት ዓለምን የፈጠረ እግዚአብሔር የነገሌ ሰፈር ነው የተወለደ ብሎ በሰፈር ሁሉ እግዚአብሔር ኢየሱስ ክርስቶስ ኢየሩሳሌም ስለተወለደ ሌላውን ሀገር ስለሚጠላው እኮ አይደለም ኢየሩሳሌም የተወለደው። ኢየሩሳሌም የምድር እምብርት መካከል ስለሆነች ወገብረ መድኃኒት በማእከለ ምድር የተባለ በምድር መካከል መድኃኒት ራሱን መድኃኒት አደረገ ማለት ነው። በእስራኤል መካከል ላይ ከእስራኤል ወደ የትኛውም ዓለም ቢለካ ትክክል ነው። የትኛውም ዓለም እስራኤል ለዓለም ለየትኛውም ሀገር እኩል ናት፣ ማዕከል ናት። ለዓለም ዳርቻ ዳር እስከ ዳር በዚያ ምክንያት ነው ከዚያ የተወለደው። አንደኛ ሁለተኛ አዳም የተፈጠረባት እዚያች ምድር ስለሆነ አዳምም እዚያች ምድር የተፈጠረ መካከል ስለሆነ ነቢያትም ከዚያ የተነሱት በዚያ ነው። ሌላ እግዚአብሔር ስለሚያዳላ አይደለም። እኛንም የፈጠረው እሱ እነሱንም የፈጠረው እሱ ምን የሚያዳላ ነገር ተገኘና እዚያ ቢወለድም ለሁሉ ነው ድህነትን የሰበከ ለሁሉ ነው ነፃነትን ያወጀ። ነገሌ እንዳትመጡ አላለም። ህዝብና አህዛብን እኩል ነው ያደረገ። ንግስና በይሁዳ ክህነት በሌዊ ሲወርድ የነበረውን ክህነትንም ንግስናንም በቅቶ ለተገኘ ሁሉ ያደለ ጌታ። ስለዚህ ባጭሩ ምን ለማለት ፈልጌ ነው? ደግነትን ገንዘብ ማድረግ ከደጋግ ህዝብ ደግ የሆነ ልጅ ይወለዳል። ያ ደግ ዓለምን የሚጠብቅ የሚመክር ይሆናል እና ትዳር የሚባለውን በራሱ መስፈርት አድርጎ ትውልዱ መንቀሳቀስ ከጀመረ በኋላ እንዴት ነው እኔ ከእግዚአብሔር ጋር መኖር የምችለው ብሎ ራሱን ካስተካከለ በኋላ የክርስቶስ ቅዱስ ሥጋና ክቡር ደምን በመካከል እንደሚመጣ እርግጠኛ ሆነው ይገቡበት ዘንድ የሚገባ ብቸኛው መስፈርትና ጎዳና አሁን ለተነሳው ጥያቄ የሚሆነው መልስ ይሄ ነው ማለት ነው። ቃለ ሕይወት ያሰማልን መልስ ነበር የሰጡንና
በዛው ላይ ድንገት ጮኝነት የሚለውን ከሌላ አንግል እንዳይተረጉሙት የማቴዎስ ወንጌል ጋር ካለው የተወሰነ ነገር ቢሉን በዛው ማለት ጮኛ የሚለው ጮኛው ዮሴፍን ሕፃንና እናቱን ተነስተው ይዘው ሄድ የሚለው አለ የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ጀምሮ ያለው። ጮኝነት የሚባለው በጠቅላላ በዝሙት በልዩ ልዩ አላስፈላጊ ነገሮች በሀብት ሳይነካኩ እንዴት መኖር እንዳለባቸው መጠናናት ነው። አሁን ትንሽ ቀን ሲተዋወቁ ቶሎ ይሄ የጮኝነት ጊዜ መጠናኛ ጊዜ የሚባል በተለይ አሁን በዝሙት መውደቅ ያላት ከሌለው ቶሎ ብላ ገንዘብ መቀበል የሌለው ካላት ቶሎ ብሎ ገንዘብ መቀበል በገንዘብ መነካካት ወደ ኋላ መመለስ የማይችሉበት ደረጃ መድረስ እንዲህ አይነት ነገሮች በጣም ትውልዱን እያወኩ ያሉ ናቸው። ስለዚህ ጮኝነት ማለት በቤተ ክርስቲያናችን አስቀድሞ መጠንቀቅ አስቀድሞ መጠበቅ ከዚያ በትምህርት ሃይማኖት ጸንቶ እንዴት እንደሚኖሩ ቅድ ፕላን አወጣው መቀጠል ማለት ነው። እሱ ላይ ትኩረት እንዲደረግበት የምፈልገው ነው። መምህራችን በድግምኛ ቃለ ሕይወት ያሰማልን። ከዚህ በመቀጠል እንግዲህ አንድ ኦርቶዶክሳዊ ወጣት የእጮኝነት ምንነትና የጋብቻን ምንነት ከተረዳ በኋላ አንዱ ኦርቶዶክሳዊ ጋብቻ ደግሞ በቅዱስ ሥጋውና በቅዱስ ደሙ መወሰን እንዳለበት ነግረውናልና የቅዱስ ቁርባን ጋብቻ ሚስጥር በተለይ ጋብቻ በቅዱስ ቁርባን መሆኑ ለትዳር ጥንካሬ እንዲሁም ደግሞ ለበረከት ያለው ድርሻ ምንድነው? በተለይ በቅዱስ ቁርባንና በቅዱስ ሥጋውና በቅዱስ ደሙ ትዳራቸውን ማጽናታቸው ያለውን ድርሻ ምን እንደሆነ ትንሽ ቢሉና በዛው ላይ ደግሞ ያለ ቁርባን የሚመሰረቱ ትዳሮችስ ደግሞ በቤተ ክርስቲያን እንዴት ይታያሉ? በጣም ግሩም ነው። ትዳር ሁለቴ ነው የተመሰረተው። አንዴ በገነት ተመሰረተ። በዲያብሎስ ክፋት ያ ትዳር ተመቶ የሚያፈራው ፍሬ ሁሉ በመርገም ቁራኝነት የሲኦል ነዋሪ የሚሆን ትውልድ 5500 ዘመን የቀጠለ ነበረ። በገነት እግዚአብሔር ትእዛዙን ባለማክበሩ የረገመውን ትዳር በሐዲስ ኪዳን በዮአኪን ወይ በዶኪማስ ሰርግ ማለት ነው ወልደ እግዚአብሔር ኢየሱስ ክርስቶስ ከእናቱ ጋር በቃና ዘገሊላ ከብካብኮነ ወሐለወት በህየሙ ለእግዚእነ ኢየሱስ ክርስቶስ ሚላት ድንግል በዚያ ነበረች ብሎ የሚያቆም አይደለም። ወጸውዕዎ ለእግዚእ ኢየሱስ ወላ አርዳይሁ ብሎም ይጨምራል። ጌታችን መድኃኒታችን ኢየሱስ ክርስቶስና ደቀ መዛሙርቱም በዚያ ሰርግ ታድመው ነበር ይላልና የሐዲስ ኪዳኑ ሰርግ የተቀደሰው የተባረከው እዚያ ላይ ነው። ስለዚህ ያኔ በሐዲስ ኪዳን ወልደ እግዚአብሔር ኢየሱስ ክርስቶስ እሱ ራሱ ተገኝቶ ዳግሚያን የተረገመ ወይም ደግሞ መርገም ያደረበትን ትዳር አድሶታል፣ ቀድሶታል ማለት ነው። በዚያ ዘመን ጌታ በመዋዕለ ሥጋዌው ስለነበረ በአካል ተገኝቷል። በእኛ ዘመን ግን በአካል ማለት ከመሞቱ በፊት ነው ለነሱ የታየው። ከኛ ደግሞ በህልውና ዛሬም ድረስ አካሉን ከኛ ያልሰወረው አካሉን በቀራንዮ ራሱን ሰውቶ ስለሁላችን ቤዛ አድርጎ የሰጠው ጌታ ቅዱስ ሥጋውን ክቡር ደሙን በመቀበል በትዳራችን መካከል ክርስቶስ እንዲኖርበት የዘላለም ቃል ኪዳን ተሰጥቶናል ማለት ነው። የክርስቶስ ቅዱስ ሥጋና ክቡር ደም የሌለበት ትዳር በፍጹም አንደኛ ትዳር ሊባል አይችልም። ቀደም ሲል እንደተናገርኩት ያለ ሥጋው ደግሞ የተጋቡ ሰዎች ምን ይሆኑ? መጨረሻ ላይ መፍትሄ እናገራለሁ። ያለ ሥጋው ደግሞ መጋባት ግን በራሱ ትክክል ነው የሚለው አጠያያቂ ስለሆነ ማለት ነው። የክርስቶስ ቅዱስ ሥጋና ክቡር ደም ያለበት ትዳር ብዙ ጊዜ ተግዳሮቶች ይኖራሉ፣ ፈተናዎች ይኖራሉ። እንዲህ አይነት ነገር የሚጸናው ከምን አንጻር ነው ቢባል የተግዳሮ ፈተና የሚመጣው እንግዲህ የሚዘረፍ ዕቃ ያለው ወርቅ ያለው ቤት ነው። መቼም ሰይጣንም ለፈተና የሚዘጋጀው የእግዚአብሔር ቤት በሆኑ ሰዎች ላይ የሚችለውን ያክል ይፈትናል እና እኒህን ፈተናዎች በሚገባ መቋቋም፣ በሚገባ መመከት፣ በሚገባ ማስቆም የሚቻለው ከክርስቶስ ጋር ሲሆኑ እንዲሁ ጋራንቲው ይሄ አሁን ከተነሳው አንፃር ዋስትናው ምን ያክል ነው ዋስትናው? እንግዲህ ሰው መቼስ ዘበኛ ቀጥሮ ለቤቱ የሚተኛ ዘበኛ የሚሞት የሚታመም ዘበኛ ቀጥሮ እኮ ሰላማዊ እንቅልፍ ይተኛል። ዘበኞች አሉ አይደል ይላል እና በሥጋው ደግሞ የተጋባ ሰው ዋስትናው ምንድነው ከተባለ ክርስቶስ ነው ዋስትናው። ከክርስቶስ በላይ ምን ይጠቀሳል? የማይተኛ ትጉህ ዘኢይደቅስ የተባለ ጌታ የማይተኛው እውነተኛው ጌታ እርሱ በትዳሩ መካከል አለ። ክርስቶስ ነው መርከበኛው ማለት ነው። የሚመራው የሚያሽከረክረው ክርስቶስ ነው። ለክርስቶስ አሳልፎ መስጠት ማለት ነው። አንተ ምረው ትዳሩን፣ አንተ ተቆጣጠረው ብሎ ትዳሩን ለክርስቶስ መስጠት ይገባል ማለት ነው። ስለዚህ የክርስቶስ ቅዱስ ሥጋና ክቡር ደምን ተቀብለው የሚጋቡ ሰዎች ጥቅሙ ምንድነው ከተባለ አንደኛ ተዋህዶ የሚፈጸምበት ነው።
የኔ ናት አካሌ ናት ብሎ ለመናገር የሚቻለው በቁርባን ሲጋቡ ብቻ ነው። አካሌ ነው ብሎ መናገር የምትችለው በቁርባን ስትጋባ ብቻ ነው። ካልሆነ አካሏ ሊሆን አይችልም። በምንም ተአምር በየት አድርጎ አካሏ ይሆናል? አካሉ ልትሆን አትችልም በምንም ተአምር። አብሮ መኖር ይቻላል። ቅድም እንዳልኩት አብሮማ እነ መሐመድም እየኖሩ እያየን ነው። ሌላም ሰው አብሮ መኖር ይቻል ይሆናል። አንድ ነን ብሎ ግን በሰማይም የተከበረ ትዳር ነው በምድርም ብሎ ለመናገር በፍጹም የማይገባ ስርዓት ነው ማለት ነው። አንዱ እሱ ነው። እንዲህ ከሆነ በቁርባን መጋባት ግድ ከሆነ በቁርባን ያልተጋቡ ትዳር ስሙ ምን ይባላል? በዚያው በፍትሐ ነገሥቱ በአባቶች ቃል ነው የምጠራው። ለቃሉ ይቅር በሉኝ። የፈረስ የበቅሎ የባዝራ ጋብቻ ነው የሚለው ፍትሐ ነገሥት። ስጋው ደግሞ ክርስቶስ የሌለበት ጋብቻ ማለት ነው። በጥቅሉ ክርስቶስ የሌለበት ጋብቻ ምን ይባላል? ምንም ለትርጉምም ለንግግርም ያስቸግራል። መፍትሄው ላይ ላተኩር ትክክል እንዳልሆነ ሁሉም ሰው ያውቀዋል። ምንድነው ከተባለ ማጽደቅ ነው። ማጽደቅ ማለት ይህ ህገወጥ ነው አይደለም? የጨረቃ ቤት እንደማለት ነው። ህገወጥ ትዳር ነው አይደል? ህጋዊ ማድረግ ማስመዝገብ። መቼ የት ከተባለ ቦታው ቤተክርስቲያን ነው። መቼ ለሚለው ሁሉ ጊዜ ቤተክርስቲያን መቼም ቢሆን አዲስ ትዳርን የቆየ ትዳርን ይሄንን በዚህ ጊዜ እዛችሁ ነው ይሄ ግን ዛሬ እንዳትመጡ አትልም። ትዳርን ሁሉ የምታጸናበት ቀን አላት። ቅዳሴ በቀደሰችበት ቁጥር ሁሉ ትዳርን ታጸናለች። በዚያ መጥቶ ያን ትዳር ህጋዊ ማድረግ ክርስቶስ ያለበት ክርስቶስ የሚመራው ክርስቶስ ባለቤቱ የሆነለት ትዳር ማድረግ መፍትሄው እሱ ነው። ቃለ ሕይወት ያሰማለን መምህራችን። በጣም ጥሩ። እንግዲህ ቀጣይ ጥያቄ በዚሁ በተለይ የዘመኑ ፈተናዎችን መቋቋም በተመለከተ በዚህ ዘመን በተለይ ትዳርን የሚፈታተኑ ማህበራዊ ሚዲያዎች አሉ። እንዲሁም ደግሞ ባህላዊ ተጽዕኖዎች ተቋቁሞ በተለይ ክርስቲያናዊ ቤተሰብን ከውጫዊው አሉታዊ ተጽዕኖ እንዴት ነው የሚጠበቀው? በዚህ በትዳር ላይ በተለይ ጎሳን ሁኔታዎችን በተመለከተ የሚመጡ ፈተናዎች አሉና ያንን ከዚህ ከሶሻል ሚዲያ ጋር አሁን ብዙ ሰዓት የምናየው የሆነ ፊልም ላይ ያፈጣል አንዱ፣ ከዛ ባልና ሚስት የተለያየ ነው ማንነት ነው ያላቸውና አንዱ ከሆነ ፊልም ላይ አንዱ ስልክ ላይ እንደዚህ ሆኖ ህብረት የለም። ትዳር ላይ ደግሞ መረዳዳት አለ፣ የሀሳብ ሼሪንግ አለ፣ ወይም ደግሞ በሀሳብ መለዋወጥ አለና ከዚህ አንፃር እንደው ትዳር ከዚህ ከሶሻል ሚዲያ ተጽዕኖ እንዴት ነው መጠበቅ ያለበት አንድ ትዳር? ግሩም ነው ይሄ ጥያቄ። ምንድነው አሁን ትዳርን በተመለከተ ትዳርን ያህል ተቋም ገንብቶ እንደ ቀልድ የሚኖሩ ሰዎች አሉ። በፈለጉት ቦታ ያመሻሉ፣ በፈለጉት ቦታ ይውላሉ፣ የፈለጉትን ያደርጋሉ። እንዲያም ሲል ብለው አዳርሳቸው ደግሞ ቤት ሲገቡ ወይ ቴሌቪዥን ላይ ናቸው ወይ ስልክ ላይ ናቸው። በተለይ ስልክ አሁን በርካታ ሰው እንደሚነግረኝ እንደማጠነው ሽንት ቤት እንኳን ደርሶ እስኪመለስ ድረስ ስልኩን ማያምን ትውልድ እየፈጠርን ነው። በጣም ብዙ ሰው የስልክ ምርኮኛ ነው አብዛኛው ሰው። ፈረንጅ ድሮ እንግዲህ በጉልበት ነበር ቀኝ ሊገዛን መጥቶ የነበረ ባለመቻሉ አሁን ጥበብ ዘዴ ዘይዶ ትውልዱን የሚያፈዝበት አዲስ ማፍዘዣ ነው ዞ ይመጣ። ሞባይል በውጭ ሀገር ይጠቀሙበታል፣ በእኛ ሀገር ደግሞ ሞባይሉ ራሱ ይጠቀምብናል ቢባል ይቀላል። በቃ 24 ሰዓት ስልክ ላይ ተጥዶ መዋል የብዙ ሰው ትዳርን በጥብጧል። እንዲሁም በቀደመ ዘመን አንድ ፊልም ነበር አሉ አንድ ወዳጅን ያወራኝ እና ያን ፊልም የምታይ ሚስት ነበረች እና ያን ፊልም በማየቷ ምክንያት ባል ቢመክርም አልመለስ ብላ ወጥ ስሪልኝ ብሏት ለወጡ የሚገባውን ሳታደርግ የማይገባ ሌላ ነገር አድርጋ እንደሰጠችው በዚያ ትዳር እንደተፈታ ፊልሙ ላይ በመታደርገው ትኩረት አንድ ወዳጅ አውርቶኛል። እና ምን ለማለት ፈልጌ ነው የሶሻል ሚዲያ አጠቃቀማችን ከትዳር የሚቀጥል እንጂ ከትዳር የሚቀድም መሆን መቻል የለበትም። ሚስት ለባሏ በቂ ጊዜ መስጠት አለባት፣ ባልም ለሚስቱ በቂ ጊዜ መስጠት አለበት። አንዱ እሱ። ከዚያ ቀጥሎ ነው ያው የሚጠቅም ነገር ካገኘንበት ማድመጥ ያለብን። ከዚያው እጅጉን በሚገርመው ሁኔታ ሰዎች አንድ ቀን እንደምንም ብለው ተጨንቀው ለካሜራ ያበቁትን የፍቅር ህይወት ሌላው ሰው እለት ከእለት ለመኖር የሚያደርገው ጥረት ብዙ ሰውን ይረብሻል። ለምሳሌ የሆነ ባልና ሚስት ስለ ፍቅር እያወሩ በጣም ብዙ እየተጨነቁ ያቺ ካሜራ እስክታልቅ እንደምንም ብለው ያን ይፖስታሉ ማለት ነው። ከዚያ በኋላ ባል ከሆነ በጣም እወድሻለሁ እያለ ሲገልጽ ፊልሙ ላይ የተመለከተችው ሚስት አይተዋል የገሊት ባል እንዲህ በሚዲያ እንዲያየውት እንዲህ ነው የሚላት፣ ልክ አንተም እንዲህ ለምን አታደርግልኝም ለምን እንዲህ አትለኝም ብላ ታስጨንቃለች። ሚስትም ከሆነ ባል እንደዚህ ያስጨንቃል። የማታደርግ የማያረግ ከሆነ ሌላ ሰው ጋር ራስን ለማስለመድ ጥረት ያደርጋሉ፣ ለመፍታት ለመለያየት ማለት ነው። ለምን እንዲሆኛ እኖራለሁ። እንደውም በዚህ በሚዲያ ስመለከት አንዳንዴ ኮመንት አነባለሁ።
እና የሆነ ነገር ሳነብ እኔ ባሌን ይህንን ባሳየው ኤአይ ነው ብሏለኝ፣ ሚስቴን ባሳያት እንዲህ ነው ብላለች። ይሄ ማለት ምን ማለት ነው? ለመለያየት ጥረት እያደረጉ ነው እነዚህ ሰዎች። ለመለያየት ጥረት እያደረጉ ይኸውልህ እንዲህ ሲያደርግ አይቼዋለሁና አንተም እንዲያደርግልኝ ብላ አሳይተው ነው። ይሄ ኤአይ ነው ሰው አይደለም ትክክል አይደለም ይላት እሱ ማለት ኤአይም መምጣቱ ጥሩ ነው። እንደ ማማሃኛ የሆነ ብዙ ሰው አይደለሁም ለማለት ራሱን ለመከላከል የሚጠቀምበት ጥሩ መመከቻ ሆኗል። እና ባጭሩ ምን ለማለት ፈልጌ ነው? የሌለ ነገር በምናብ ዝም ብሎ ሰዎች ለፊልም ቲያትር እየሰሩ የሚለቁትን እየተመለከቱ ራስን ከዚያ ጋር ማወዳደር ትክክል አይደለም። አንዳንድ ሰው ዶርም ተከራይቶ የተንጣለለ ቤት ያላቸው ሰዎች የሚኖሩትን ኑሮ ለምን ዶርማ ውስጥ አንኖረውም ብሎ መከራ ያያል። መጀመር እነዚያ ቆፍረው ሊሆን ይችላል የተንጣለለ ቤት የሰሩት። ሰርቀውም ይሆን አላውቅም፣ ብቻ ሰርቀው ከሆነ እግዚአብሔር ይጠይቅ። ቆፍረው ከሆነ ግን አንተም እንደነሱ ቆፍርና ከዚያ በኋላ የተንጣለለ ቤትህን ሰርተህ ሐሳቡን ወሬው ይቀጥላል ማለት ነው። ታች ሆኖ ላይ መመኘት ምኞቱ ጥሩ ሆኖ ቅጽበታዊ ለውጥን ለማምጣት ጥረት የሚደረግ ከሆነ ግን ራስን ማጃጃል ነው። እና በሚዲያ የሚመጡትን ተጽዕኖዎች ለመቀነስ በተቻለ አቅምና መጠን የሚዲያ አጠቃቀምን ማስተካከል ኦርቶዶክሳዊ የሆነ ሁሉ ሊያደርገው የሚገባው ድርጊት ነው ማለት ነው። እንደዚያ ነው። ቃልዎት ያሰማልን። በጣም ደስ የሚል ቆይታ ነበረና ከዚህ በመቀጠል መምህር ድንገት በዚሁ ሚዲያ ለሚከታተሉ ህዝበ ክርስቲያን የምታስተላልፉት አባታዊ መልእክት ካለ የመጨረሻ መልእክቶትን ለህዝበ ክርስቲያኑም እንዲሁ ለአጠቃላይም ሸር ማድረግ ይችላሉ። አይ በጣም ግሩም ነው። ከዚህ በመቀጠል ማስተላለፍ የምፈልገው መልእክት ምንድነው? መልእክቶችን ብዙ እንሰማለን። ያው እንደሚታወቀው እንሰማለን። በጣም ብዙ ሰው ያስተምራል። ሰው ይሰማል። በስራ ሲመዘን ግን ብዙ ሰው ይጎላል። እና ምንድነው ችግሩ ሲባል በቃ አልችላልሁ ነው ያብዛኛው ሰው። አንደኛ እግዚአብሔር የማትችሉትን አልጻፈም፣ እኛም ደግሞ ያልተጻፈውን አናነብም። የተጻፈው ሁሉ ሰው የሚችለው ነው፣ ሁላችን የምንችለው ማለት ነው። እና በህይወት ለመኖር እንድንለማመደው መልእክቴ ነው። በህይወት ለመኖር እንድንለማመደው አንዱ ማለት ነው። ሁለተኛው መልእክቴ ሶሻል ሚዲያን መልካም ነገር የእግዚአብሔር ቃል የሚነገርበት እውነተኛ የቤተክርስቲያን ድምጽ የሚመሰጠርበት የሚብራራበት ቦታ ላይ ጊዜያችሁን እንድታጠፉ እጋብዛለሁ። ማጥፋት አይደለም በነገራችን ላይ መኖር ነው የሚባለው። የማይጠቅም ቦታ ሲሆን ነው ጊዜ ጠፋ የሚባለው። በማይጠቅም ቦታ ራሳችሁንና ጊዜያችሁን እንዳታሳልፉ ውድ ቦታ ላይ ራሳችሁን እንድታስቀምጡ አደራ ለማለት ወዳለው። ክርስቲያን ርካሽ አይደለም። እኛ ድንጋዮች አይደለንም፣ ሰዎች ነን። እንግዲህ ድንጋይ እንደሚታወቀው በየደጃፉ ሞልቷል። አገልግሎቱ ግን እኮ ብዙ ነው። ግን በየደጃፉ ስለሚገኝ ማንም አይቆጣጠረውም። ድንጋይ ያገኘው ብሎ በኪሱ የሚከት ሰው የለም። ወርቅ አገልግሎቱ ከድንጋይ ያንሳል፣ ግን ውድ ነው መሬት ተቆፍሮ ስለሚገኝ እና ክርስቲያን እንደ ወርቅ ውድ እንጂ እርካሾች መሆን መቻል የለብንም። እንደ ዝንብ በየቦታው ምንገኝ ስርዓት አልበኝነት የሰፈነብን አድርገን ራሳችንን መግለጽ ትክክል ስላልሆነ እውነተኛ የቤተክርስቲያን ድምጽ የሚተላለፍባቸው ሚዲያዎችን በመወዳጀት በሚገባ የእግዚአብሔር ቃል በመማር ራሳችሁ እንድታንጹ መልእክቴ ነው። አስተማረን የመከረን የገሰጸን የአበው አምላክ ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር። አሜን። እግዚአብሔር ያክብርልን። እንግዲህ እስካሁን በነበረን ቆይታ በተለይ ትዳርን በተመለከተ አብረውን ቆይታ ያለ አሁን እንጀምርና እንድትጨርሳለን። በዚህ በሶሻል ሚዲያ በተለይ በሰናይ ሚዲያ አብረውን ቆይታ ያደረጉት መምህራችን የኔታ መምህር ኤፍሬም የሐዲሳትና የብሉይ ኪዳን መምህር የሆኑት ናቸው። በዚሁ ደግሞ እንግዲህ ለወደፊት በተለይ ጥያቄም ካላችሁ ጥያቄያችሁን እያቀረባችሁ ጥያቄያችሁን ይመልሱልናል። ከዚህም ባለፈ ደግሞ በተለይ አሁን በቅርቡ ሰዓት በሶሻል ሚዲያ በተለይ በዩቲዩብ መምህራችን መጥተዋልና ለወደፊት በእነሱ ዩቲዩብ ደግሞ በሰፊው ትምህርት እንማራለን ማለት ነው። የእነሱንም ዩቲዩብ ታቦተ ኖህ መምህር ኤፍሬም የሚል የዩቲዩብ ቻናል አላቸውና ያንንም እየገባችሁ ተወዳጁት ሳብስክራይብ፣ ሼር፣ ኮፒ ሊንክ እያደረግንን ማበርታት መጠንከር መቻል አለብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። መልካም